በኋላ እኔና አንቺ ነው መስማትና ከዛ አንቺ ትዳኛለሽ። እንግዲህ መዳኘት ያለብሽን ነገር የጠቅላይ ፍርድ ቤት ሳርዬ እኔ እናት እንትን ከሁለቱም ወገን እንሰማና ያው ከአንድ ወገን ሰምተን ምንም አይነት አስተያየት አንሰጥም። ጉዳዩ የተፈጠረው በሂዊና በሰሊና ከሆነ ከሁለቱም ወገን እንሰማና አስተያየታችንን ከሰማናቸው በኋላ ሁለቱንም እንሰጣለን። እሱ ኑ ግቡ፣ ሂዊና ሰሊና ዌልካም ግቡ። አበባ ላኩ። እሺ ከመጣችሁ አበባ ላኩ። ለማየት እንዲመችን አበባ ነው ማየት የምንችለው። ውዶቼ ሜምበር እየሆናችሁ ሁላችሁም ከስሜ እንደዚህ ጎበዞች፣ ሁሉም ሰው ከስሜ ጎን ያለው ልብ ቅርጽ በመንካት የቤቱ ሜምበር ሁኑ። ሜምበር ሁኑ። ይዊ አበባ እየላከች ነው። ሞዴሬተሮች ኢንቫይት አድርጓት ፕሊስ። ኮላውሯ መለጠኝ እኔ እሺ ከስሜ ጎን ያለው ልብ ቅርጽ እየነካችሁ ይዊ ቪዲዮ አብሪ። ምን ዳርጊው ናችሁ ዶቼ? እሺ ሰሊና የታለች? አያት ሜምበርሽ ጠቁሯል። ከስሜ ጎን ያለውን ልብ ቅርጽ ንኪው ማሬ። ሜምበራችሁ የጠቆረ ሰዎች እያበራችሁት ጎበዝ። ቤዚቲ ቅድም ጠቁሮ ነበር፣ አሁን አበራሹ። ይዊ እንዴት ነሽ? የጠፋ ሰው ሚዩት ነሽ? ወይዬ ሀቡዬ እንዴት ናችሁ? እንዴት ነሽ? ይዊ ደህና ነሽ? አለሁልሽ። እንዴት ናችሁ? አለን። ጤና ልጆች ሁሉ ሰላም? ሁሉ ሰላም አቡዬ ደህና ነን። ሳርዬ እንዴት ነሽ? ሁላችሁም ሳሪ ሚዩት ናት። ከሰው ጋር እያወራች ነው መሰለኝ፣ ውጪ ላይ ናት። እሺ የታለች ሶሊያና? ሰሊና ሶሊያና ማን ነው የሚጀምረው? ሂዊ አንቺ ነሽ የምትጀምሪው ወይንስ ሶሊያና ቀድማ ነው የምትናገረው? እኔ እንጃ። አቡ ሳሪን አናግረት። ሳርዬ ማን ይናገር መጀመሪያ? እንጠብቃት አይደል? ሰሊና ሚዩት ነሽ ሳርዬ? የሆነ ሰው ሲያወራሽ እኮ እኔ ሚዩት አረኩልሽ እንዳይሰማ ብዬ። አዎ እንግዲህ የጀመረ ሰው ነው መጀመሪያ ያለበት። ማን እንደጀመረ አላቅም። ኦኬ ማን የጀመረው መጀመሪያ ጉዳዩን? ሂዊ አንቺ ነሽ ወይስ ሶሊያና ናት? ሀቡዬ መጀመሪያ ጉዳዩን የጀመረችው ራሷ ነች። ወታ ተሳድባ ነው፣ ወታ ተናግራ ነው። ገብቶሻል? እኔ እነ ሳርዬ ቤት ገስት ላይ ነበርኩኝ። ኦኬ እነ ሳርዬ ቤት ገስት ላይ ነበርኩኝ። ይጠይቁኛል በጣም ብዙ ልጆች በተደጋጋሚ ማለት ነው። ፊቴን ያለ ፊልተር እንትን ስላዩትና እንዴ ፊትሽ ማለት ጀመሩ። ለምን ቪዲዮ ሰርቼ ነበረ። ገብቶሻል? ቪዲዮ ሰርቼ ክሬሙ በጣም አሪፍ እንደሆነ ምናምን ተናግሬ ነበር። ገባሽ? እና እንደዚህ እንትን ስላይተውት እንዲህ ሲያወሩኝ ክሬሙ ሂዊ ምናምን ሲል ስለ ክሬሙ አትጠይቁኝ። እኔ ማንም ስለ ክሬሙ እንዳይጠይቀኝ፣ ከዚህ በኋላ ስለ ክሬሙ እንዳይጠይቀኝ። ቪዲዮንም ደልቼዋለሁ። ያ ማለት በቃ የሚገባው ይግባው። እኔ ማንንም ስም አልጠራውም፣ እንደዚህም አላልኩም። እኔ ክሬሙን ስለ ክሬሙ አትጠይቁም። እኔም ላይቭ ላይ ብዙ ልጆች በፊት ቪዲዮም ሰርቻለሁ። ከእንደገና በውስጥ መጥተው ሲያወሩን ችግር የለም አውሯት፣ ኢትዮጵያን ብዙ ልጆች እያዘዟት ነው ምናምን። ገባሽ አይደለ? ይስጥ ምናምን እንደው እኔ ብሎክ ነው የማረጋቸው የነበረው እኔ ቤት። ለምን ምን አገባችሁ ምናምን ምቀኞች እያልኩኝ እኔ እንደማንኛውም ሰው በዛ አስቤው እየተናገርኩ ነበር። ከዛ ላኩላት እንደዚህ ብላለች። የጀመረችው እሷ ነች። ከዛ ዲስኮርድ በኋላ ላይቫን ከፍታ በጣም ስትናገር ነበረ ምናምን እና በጣም ብዙ ነገር አለች። ያው የሰማ ሰምቷታል። ብዙ ነገር አለች። ከዛ እኔ ልክ ለምን እኔን በውስጥ ማናገር አልነበረም አለች። አለ ያናገርኩበት አለ አሳይሻለሁ። ገና ሲበላሽ ሲጀምረኝ ማል ላይ ያለው ልኬላታለሁ እና ሌላ ክሬም ላከችልኝ። ነቅሎ እየወጣ ነው። ነቅሎ ሲወጣ ነው አለ ሌላ ክሬም ብላ የሆነ ክሬም ላከችልኝ።
እኔ ደግሞ ያው ስለምታውቅ እሷ ነች የምታውቀው የእቃዋን ነገር ምናልባት ይሆናል ብዬ ጭራሽ እሱን ክሬሙን ካረኩበት አቡዬ ይቅርታ አቋረጥኳችሁ። እሷ ሳትኖር ከምንጀምረው የታለች? እሷ ብትመጣ ይሻላል እኮ። ትምጣ እንደገና ካልሰማችሁ እንደገና ከምናደክማት አብሮ ሆነው እሷም እየሰማች ቢጀመር ነው የሚሻለው። ማነች ሶሊያና ግቢ እንጂ የት ነው ያለሽው? እየጠበቅንሽ ነው። ሶሊ ግቢ። ያው ኢንቫይት ተደርጋለች። ኢንቫይት አድርገዋታል ሞዴሬተሮች። ትግባና እየሰማች ስታወራ ጥሩ ይሆናል፣ ያጥራል ነገሩ። እሺ ሶሊያና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ቪዲዮ አብሬ ፕሊዝ። እሺ እና ጉዳዩን የጀመረው ማን ነው? ከጀመረው እንድንጀምር ማለት ነው። ሀ ብሎ የጀመረው አንቺ ነሽ ሶሊያና ወይስ ቅድሚያ የጀመረው ማን ነው? ቅድሚያ የጀመረው ማን ነው ጉዳዩን? ስለ ሀዊ ነው የምታወሪው? አዎ አንቺ ነሽ መጀመሪያ የተናገርሻት ወይስ እሷ ናት መጀመሪያ የተናገረች? ከዛ እንድንጀምር ነው። እኔ ተናግሬያለሁ መሰለኝ እኔ ጋር ስለዚህ ከአንቺን ጀምራ፣ አንቺ ጀምሪ መጀመሪያ። እሺ ከዛ የአንቺን ካዳመጥን በኋላ ለሂዊ ሚውት አድርጊ። ሶሊያና ጀምሪ። ሰላም። በመጀመሪያ ሀዊ የፊት ፕሮዳክት ሸጣለሁኝ እዚህ ዩኤኢ ላይ ማለት ነው። ሀዊ ክሬም እፈልጋለሁኝ አለችኝ። ከዛ የምን አልኳት፣ የማዲያት ነው የምፈልገው አለች። ተላከላት የማዲያት ክሬም ማለት ነው። ከዛ እኔ በጣም ቢዚ ሆንኩኝ። ልኬላት ክሬሙን እየተጠቀመች ደህና ሆና ስጭኝ፣ ሰው እያስቸገረኝ ነው እና እኔ ጋ አምጪልኝ አለችኝ። እኔ ጋ አምጪልኝ ስትለኝ አልመለስኩላትም። ሁላ ማስረጃ አለ ለማወራው ነገር ሁሉ ማለት ነው። አልመለስኩላትም። እንዴት ነው በመሀል ትሪት አረጋታለሁ፣ ጠይቃታለሁ። እንዴት ነው ክሬሙ እንዴት ነው ስላት በጣም ቆንጆ ነው፣ ማስረጃው ልላክልሽ አታሰሚያለሽ፣ በጣም ቆንጆ ነው፣ ኢቭን እኔ ጋር ይቀመጥና እኔ እሸጣለሁኝ ከዚህ ስትለኝ እሺ አልኳትና ከዛ መልሶ እኮ እየጠቆረብኝ ነው አለችኝ። መልሶ እየጠቆረብኝ ነው ስትለኝ ድጋሚ ላኩላት። ከዛ ምን ደረሽ ብዬ ስጠይቃት ምንም አልመለሰችልኝም። መታ እንዲነውም ሆኗል እንዲነውም አላለችም። ሳራ ጋር ሲወራ ሰማሁም። መታ ለእኔ አልነገረችኝም። ለምን ለእኔ አልነገርሽኝም? አንደኛ ነገር። ሁለተኛ ነገር የተለቀቀው ቪዲዮ ከመጀመሪያ የላከችልኝ ነው፣ ሳትጠቀም በፊት የነበረው ነው። እኔ ጋር ለሙሉ ማስረጃ እና ለምን እኔ ጋር አልመጣሽም? ህይወቴ አንጀቴ የማትልክልኝ ቮይስ የለም። እንደዛ ተባብለን ለምን ወደ እኔ ማለት ሀታ ችግር እንኳን ቢኖር ችግር የለውም። ሲጀምር ዩኤኢ ላይ ካለ ፍቃድ የትኛውም ነገር አይደለም ክሬም ይቅርና ሽሮ በርበሬ ተመርምሮ የሚገባበት ሀገር ነው። እንኳን ትልቅ እኔ ከሱቅ ነው ማርኬት ላይ ያለ እቃ ነው። በመጀመሪያ ማርኬት ላይ ያለ እቃ ነው። ጥናት ሳይደረግበት ሳይመረመር የሚገባ ነገር የለም። መረጃ አለው እያንዳንዱ ስለ እያንዳንዱ እቃዬ ማንበብ ይቻላል። አጠቃቀሙን ተናግሬያለሁኝ። እሺ አሁን ተጠቅማ መጀመሪያ ላይ ጽድት ብሎላታል አይደለ? የኔን ተጠቅማ በመሀል ምን ትጠቀም በምን ይሁን እኔ ምን አውቃለሁኝ? አንደኛ ነገር ጥሩ ነው ብላኝ እኔ ጋር አልመጣችም፣ አላየኋትም። እኔ የጠየኳት ለምን ለእኔ አልነገርሽኝም? ይህንን ነው ጥያቄ የጠየኳት፣ ሌላ ነገር የለም። ማስረጃውን ልላክልሽና አሰሚልኝ። እሺ ላኪልኝ። ስለዚህ ሂዊ ሶሊያና እንዳስረዳችን ሂዊ ከሶሊያና ፕሮዳክት ገዛች፣ የፊት ፕሮዳክት። ከዛም በኋላ ፕሮዳክቱን ተጠቅመው ፊድባክ ቪዲዮ ሰራችላት። አመሰግናለሁ፣ ተስማምቶኛል፣ ቆንጆ አድርጎልኛል፣ ሌሎቻችሁን ግዙ ብላ ሂዊ ቪዲዮ ሰራች። ከዛም በኋላ ደግሞ እንዴት ሆንሽ፣ እንዴት ነው፣ ጥሩ እየሄደ ነው ብዬ ጠይቂያት በውስጥ ሳትመልስልኝ ለእኔ ዝም ብላኝ ሳሪቲ ቤት ገብታ ስታወራ ሰማሁኝ አለች። ስታወራ የሰማሹ ምንድን ነው? እሱን አልነገርሽም። ፊቴ ተበላሸ እንደዚህ ምናምን አለች። ለእኔ ደግሞ እዚህ ጋር የምትለኝ ሌላ ነገር ነው። እኔ ማሰማት ስለማንችል ሙሉውን ለአንቺ ልላክልሽና ታሰሚልኛለሽ። ሁለተኛ ነገር እኔ ፕሮሞት ስሪልኝ አላልኳትም። የእኔ ስራ ፕሮሞት የሚያስፈልገው አይደለም። በመጀመሪያ ፕሮሞት ስሪልኝ አላልኳትም። ሲቀጥል መጀመሪያ ጸድቶልኛል ብላለች አይደል? አመስግናለች አይደል? በመሀል ምን ትጠቀም እኔ በምን አውቃለሁኝ? አንደኛ ነገር። ሁለተኛ የእሷ ስህተትስ ቢሆን የክሬሙን ስህተት ቢሆን ደግሞ ያኔ ማንበብ የሚባል ነገር አለ። ስለ ሁሉም ነገር ተያይዘን ህግ ያለበት ሀገር ነው። መጠየቅም ትችላለች። እኔ አይደለሁም ቀመም የማመርተው እቃውን ማለት ነው። ቡኔ ላውራ ቆይ ትጨርስ። እኔ ነጥብ እያስኩ ነው። የእሷን ጥያቄዎች ላንቺ ነጥብ እያስኩ ነው። ለምን ለራሴ መጥታ መጀመሪያ አልነገረችኝም? አንደኛ ጥያቄ። ሲቀጥል ብዙ ጊዜ ተደጋጋሚ ጊዜ ደውላልኝ፣ እኔ ቢዚ ነበርኩኝ፣ አላነሳሁም፣ አላየሁም። ምን አለችኝ? ለጓደኞችን በቃ ወረፋ ያዙልኝ ይሉኛል፣
ቤት ድረስ አምጭልኝ፣ ይሄው ሎኬሽን ልላክልሽ፣ ይሄው መረጃውን አንቺ አሰሚ ስለ ሁሉም ነገር። መጀመሪያ ላይ እንደዚህ ያለኝን ሰው እንዴት እጠብቃለሁ? ሌላ ቤት ገብቶ ፊቴ የተበላሸ እንስራ አብሮኝ ሲል ነበረ፣ አምጪ እኔ ጋር ሲል ነበረ። ያ ነው እኔ የከፋኝ ትንሽ ማለት ነው። ሲቀጥል የለቀቀችው ፎቶ መጀመሪያ ሳይለቅላት በፊት ነው አንደኛ ነገር። ሁለተኛ ነገር ከለቀቀ በኋላ እሺ፣ ከለቀቀ በኋላ እሷ በመሀል ምን ትጠቀምኛ በምን እናውቃለን? ቪዲዮ የሰራችው ሳይለቅላት ለቀቀልኝ ብላ እንዴት ቪዲዮ ትሰራለች? ኖ ለቆላት ነው የሰራችው ቪዲዮ። ከዛ ከለቀቀላት በኋላ በመሀል ላይ ምን ትጠቀም ምን ታርግ እኔ ምን አውቃለሁኝ? እሺ ነጥብ ትይዥልኛለሽ። አንደኛ ነገር ቆይ ጠብቂ፣ ይሄንን ነጥብ ትይዥልኛለሽ። ከዛ ሲቀጥል ይኸው ያለችው ሁሉ መረጃውን ላንቺ ልላክልሽ ሃይ በይኝና ዋትስአፕ እንትን እኔ ቁጥር የድሮ ቁጥሬ ነው የኔ አልተቀየረም። ሃይ በይኝ አንቺ አለሽ። አዎ እሺ ከለቀቀላት በኋላ ድጋሚ ላኪልኝ ብላ እሺ፣ ይኸው እንዳለ ስሜውና ቮይሶቹን አሰሚኝ ማለት አብረን እንስራ ብላሽ ነበር። ላኪልኝ እና እኔ አትርፌ ልሽጥ ነው እንዴት ነው ወይስ? ኦኬ ያለው አሰሚኝ። ጥሩ ከለቀቀላት በኋላ እንደተጠቀመች ማሰማቱ አይደርስም። እኔ ላውራና ይሄማ መጀመሪያ ያመሰገንኳት ቪዲዮ ነው። እድሉን ስጡኝ ለኔ። እኔ የምፈልገው ነገር እዚሁ ፊት ለፊት ይሄማ በሰላም ጊዜ ነው የላኩልሽ ቮይስ ነው። ላውራ እኔ ከመጀመሪያ ከማውራታ በፊት ሀቢባዬ ህግ ካለሽ ቤትሽ ውስጥ እዚሁ እያየናት ፊቷን ትታጠብልኝ። ጥሩ እሺ፣ ትታጠባለች። አንደኛ ጥያቄ ለምን ለራሴ ያልነገረችኝም? የአንቺን ጥያቄዎችን ጨርስና ለምን ለራሴ መታ አልነገረችኝም? በውስጥ እኔን እያመሰገነችኝ በውጪ ወጥታ ፊት የተበላሸብኝ ማለቷ ለምን አስፈለገ? እኔም ጀምር ጥያቄ። ሁለተኛ ደግሞ ከለቀቀላት በኋላ በእኔ ክሬም ማዲያቱ ከለቀቀላት በኋላ ምን እንደተቀባች እኔ አላቅም ነው። በቃ ሌላ ጥያቄ አለሽ? ወደ ሂዊ ከመሄዳችን በፊት ወደ ይመጣሉ። ከዛ ይኸው ይሄንን መረጃ ታሰሚልኛለሽ። ከዛ በኋላ ደግሞ ማንም ሰው እኔ ጋር ጥፋት አለ የሚል ቪዲዮ ስታስከፍቺ ፊታቸውን ይታጠቡልኝ ወዲያው ማለት ነው። ታጥበው ያሳዩኝ። ከኔ ለመግዛታቸው የዊዊን አምኜ ነው። ኦልሬዲ ችግር የለውም። መሲ ብሪጅስቶንም እፈልጋታለሁ። ትጠሪልኛለሽ። ኦኬ እሺ እሺ ሂዊ። አዎ ስለ ሌላ ጥያቄ የለሽም? ሶስተኛ ጥያቄ ፊቷን ትታጠብልኝ ነው። ሌላ ጥያቄ ያለሽ? ሌላ ጥያቄ የለኝም። ሰው ለምጠይቅ እንመልሳለሁ። ወደ ሂዊ እንሄዳለን። አንቺ የሚውት ታደርጊላትና እሷ ደግሞ በተራዋ ለአንቺ ያላትን ጥያቄዎች ታቀርባለች። የአንቺን 3 ጥያቄዎችን ይዣለሁ በኖት። አሁን ወደ ሂዊ እንሄዳለን። እሺ ሂዊ ያንቺ ተራ ነው። አቡ እኔ ምንም እሷን የምጠይቀው ነገር የለም። እኔ ላንቺ ነው የምነግርሽ። በመጀመሪያ ደረጃ ማንም ሰው በሰዓቱ ጥሩ መስሎ ታየኝ፣ ቪዲዮ ሰራው፣ በጣም አሽቃብጫ መስግኛታለሁ። ማሽቃበጥ ራሱ ጥጋለሁ። በደስታ ማዲያቴ በቃ ለቀቀ ብዬ ማዲያቴ፣ አንቺም በአካል አይተሽኛል። አንቺ ቤት ሜካፕ እንኳን ሳልቀባት ተኝቼ ተነስቼ አይተሽኛል። ሁሉም ሰው የሚያቀኝ ያቀኛል። የኔም ማዲያት የፊቴን የሚያውቀው ያውቃል። ኦኬ ሀቡ አልነገረችኝም ላለችው እንዴ እኔ በሌላ ስልክ ገብቼ ደግሜ ታስገብኛለሽ፣ አሳይሻለሁ። በዚህ የላኩላትን አይደለም ገና ልክ ማለት የሆነ የእንተኔ ማለት መጀመሪያ ማዲያትሽን ታውቂዋለሽ። ሰፍቶ ሲመጣ ስልክላት ነቅሎ እየወጣ ነው። መድኃኒት አለ የበለጠ የሚነቅል የሚያስጮህ ብላ ማረፍሹ ላከችልኝ የሆነ መድኃኒት። እሱ ከመጣ በኋላ ሀቢባ ጭራሽ አይኔን አሁን እያመመኝ ነው። እንደገና ደግሞ አላከችልኝም አልጠየቀችኝም ያለችው ማርያምን አለ ስልክ ያዘውን እኮ አይለቅም። እኔ ልክላተ የመጀመሪያ ፊቴን ሁለተኛ ፊቴን መልሶ እንዲየሆነ ነው። አረ እንዴት ይሻላል ብዬ ክሬም ደሞ ላለችው በጣም ብዙ ልጆች እንትን እያሉኝ ስሪልኝ አለችኝም አስተዋውቂልኝ አላለችኝም። አዎ እኔ ግን የደስ የሚልሽ የለም ማመን የሚያቀጥሽ በአንድ ጊዜ ነጭ ሆነ ብድግ አለ በቃ ማዲያቱ። ከዛ ተኝቼ ስነሳ አብጧል ፊቴ እንዲጥልጥል ብሎ አብጧል። በጣም የሆነ ነገር ሆኗል። ደም መስሏል። ወዲያው ነው የደወልኩላት ምናምን ስልላት ምንም ችግር የለውም ደርቢ፣ ይሄኛውን ደርቢ፣ መጀመሪያ ያኛውን ደርቢ፣ ከዛ ያኛውን ደርቢ፣ ደራርበሻል፣ ተሳስተሻል ትለኛለች። እኔ ማይም አይደለሁም፣ ክሬም መቀባት የሚያቅተኝ ልጅ አይደለሁም። እኔ ከዚህ በኋላ ምንም አላረገው ማለት የሚያስፈራ ደረጃ ሆነ። አይኔን ያዘኝ ምናምን ነግሬያታለሁ። እየመለሰችልኝ ነው። አልመለሰችልኝም ያለችውም አይደለም መልሳልኛለች። በየሰዓቱ ነው የምታነሳው በፍጥነት ለዛው። ከዛ ግን በስነ ስርዓት ስታስረዳሽ ዋትስአፕ ላይ በስነ ስርዓት ታይውሱን ችግር የለው። ክሬም ደግሞ አምጪ ያልኳት ልጆች ማለት ነው እዚያ ላይ እኔ ጋር ያሉ ልጆች
አንቺ ጋር ለምን አትልክልሽምና ቶሎ ቶሎ ስለማትመልስ ሂዊ አንቺን ቶሎ ቶሎ ስለምታወራሽ አንቺ ጋር ታርግና ካንቺ ጋር እንውሰድ ገባሽ ሲሉኝ ወደ 10 ምናምን ልጆች ምን አልኳት ሰሊታ በቃ ለምን እኔ በራሴ በቅንነት ሙሽ እኔ ልነግድ ወይ እንትን ልል አይደለም እኔ ጋር ላኪውና ከኔ ጋር ሰው ይውሰድ ክሬሙን ገባሽ አይደል እኔ ቤት አንዴም ሁለቴ ልካለች እኔ መጀመሪያም የዲሊቨሪ እንኳን ራሴ ነኝ የከፈልኩት አጠቃላይ በነፃ አልሰጠችኝም በደስታ ግን አመስግኛታለሁ ወጥቼ ያ እንደዛ ሆኖ አቢባ የሆነ ነገር ሲፈጠር አሁን እኔ ኃላፊነቱን ወስጄ የሆነ ነገር ሳረክ በዛው ዝምማ ለምን ገበና መደበቅ ነበረባት አለች ቤቱን ከፍታ ገበና መደብቀው ልብስ አይደለም ወይ የሚበል እንትን አይደለም ይሄ አስተካኪው በውስጥ እንደዚህ ነው የሚባል ነገር አይደለም ይሄ ፊት ነው እኔ አይኔን እያመመኝ ነው አሁን እኔ መረጃም ካኪም ቤተም አመጣለሁ ሪፖርት ችግር የለውም እያመመኝ ነው ፊቴ ልክ አይደለም በፊት የሚያቃቋል ሐኪም ዶክተር ደግሞ ከዶክተር የሚያመልጥ ነገር የለም ከሁሉም ሲታይ ሲመረመር ያስታውቃል እኔ በስ ለሷ ክፋት አስቤ የሆነ ነገር አስቤ ቢሆን ኖሮ ለምን አስፈለገ ማስታወቅ እንደዛ እንትን ማለቴ ለሷ ያን ሁሉ አሁን ድምጼን አሰሚ የምትልሽ ምንድነው የምታሰማው ድምጽ አዎ አመስግኛለሁ አሽቃብጫለሁ እንደዚህ አሽቃብጫለሁ ልክ በሚሊዮኔት እንደተከፈለ ሰው ገደስታዬ ብዛት ከፊቴ ላይ ማዲያቱ ተነሳ ብዬ ደስታዬ ማለት ነው ገባሽ አይደል ያቺ ትንሽዬ ማዲያት አሁን ግን ይሄው እንደዚህ ነው አብጧል ፊቴ በትልቁ አርግኝ እዩ ሀቢባ እዩ በትልቁ አርጉትና ፊቴ አብጧል አይኔ ሁሉ ልክ አይደለም እዩ ይሄ በሙሉ አብጦ ነው ያለው ፊት ይሄው እዚህ ድረስ ነው ይሄ እዚህ ድረስ እንደዚህ ሌሎችም አሉ እኔ እሺ እኔ ምናልባት እሷ አሁን እንዳለችው መጀመሪያ እንደዚህ ብላ ከዛ እንደዚህ ብላ አለች አይደለ አሉ 20 30 ይሆናሉ አሁን ይግቡ ሁሉም ፊታቸውን ያሳዩ የተበጣጠሰ አሲድ የተደፋበት የሚመስል ፊት ይግቡና ያሳዩ እኔ ያም ደግሞ ይኸውልሽ ሳራ ቤት ገብታ ለኔ ለምን አልነገረችኝም ብላለችው ነግሬያታለሁ እንትን ብያታለሁ ነቅሎ ይወጣል ጠብቂው እየወጣ ነው እየነቀለ ነው እየጮጮ መንፈስ አይደለም ነቅሎ ጮሆ የሚወጣው ይሄ እኮ ፊት ነው እየተበላሸ ሌላም ክሬም ደርቢበት 6ኛውን ደርቢ 7ኛውን ደርቢ ትላለች እሺ እኔ እንደዛ ቦን ሁሉም ሰው እንደዛ ነው ሁሉም ሰው የሷ እንትን ነው ሳሪዬ ቤት ደግሞ ገብቼ ማለት ነው ሀቡ ያወራን ሳራ እንደውም አረ ሂዊ ታይ በቃ ታይ ሂዊ እንትን ማለት ካለብሽ ያው ኃላፊነት ወስጃለሁ ሀቢባ አይደል እንዴ እኔ አንቺ አንድ ሰውን ስታስተዋውቂ አንቺ የምትዩ ነገር አለ ኃላፊነት ለወሰድሽው ነገር ነው ያ ደግሞ ተሳሳትኩ ሰው ስለሆንኩኝ ደስ ብሎኝ አመሰገንኩኝ ግዙ ምን በለው አልኩኝ አይደል እኔ ደግሞ መናገር አለብኝ እናንተ የቆዳችሁን አይነት አላቅም እኔ ግን ፊቴ ተበላሽቷል ይቅርታ አድርጉልኝ በውስጥም ስትያውሉኝ ፊቴ ተበላሸ ስትሉኝ ስሰድባችሁ ራሱ የነበረ ይቅርታ አድርጉልኝ ገባሽ በጣም ይቅርታ አድርጉልኝ ከልብ ለምክንያቱም እኔን አይተው ገዝተው ብዙ አንዷ ማራስ ነኝ ትላለች አንዷ ምንድን ነኝ ትላለች እኔ ከዚህ በኋላ በክሬም በተመለከተ እኔ ጋር እንዳትደውሉ እንዳትጠይቁኝ እዛው ጠይቋት ብዬ እኔ ጨርሻለሁ እኔ ላይቭ ላይ ሳሪዬ ቤት ሆኜ ሌላ ነገር እያወራን ነው ከታች ሂዊ ፊትሽ እንዲህ ስል ላይቭ እንትን ሲል አዩት ገባሽ ፊቴን አዩት እንትን የሚል የለም ጮው ከዛ በኋላ በውስጥ ይደወልልኛል በምን እንትን ይላሉ አንቺ እንዴት እንደዚህ ብለሽ እንደዚህ አርጉ ብለሽ ልክ ናቸው ልክ አይደሉም አልልም ገባሽ አይደለ ግን አንድ ሰው ማለት ነው ሳመሰግን ደስ እንዳላት ቅሬታዬንም ሳሰማ ቤቷን ከፍታ እኔ 100,000 ድርሃም መክፈል የምችልበት ቅጣት መክፈል የምችልበት እንደምትቀጣ ታውቀዋለች ከእንደገና ደግሞ አይንሽ ውስጥ ማን ጨምር ገስት ላይ ደርድረ በዛ ደረጃ ሰው ማንቋሸሽ መሳደብ ማን እንትና በአይኗ ስማ ጨምር ያላት እኔ አፕሊሲኒ አይደል ከፍቼ አይኔ ውስጥ አልጨምር መቼም ሰው ነኝ ስቀባ ክሬሙ እንዲዳር ይመጣል አመመኝ ይሄው አይኔ ያመኛል እኔ መረጃ መጣለው ሐኪም ቤት አለ እኮ አይደል እንዴ የሐኪም ሪፖርት ይመጣል ግን በዛ ደረጃ ሰው ማንቋሸሽ ስሟን ጠርቼ ከሶሊያና ላይ ገዝቼ ይሄው ጉዶንኩኝ አላልኩም ተናገርኩ ሰው ነኝና በቃ ጠይቁኝ እኔ ፊቴ ተበላሽቷል ብያችኋለሁ መብቴ ነው ተበላሽቷል ፊቴ ተበላሽቷል ብያችኋለሁ አጠይቁኝ አልኩኝ ሳሪዬ ቤት ሆኜ ገባሽ ከዛ ከታች መሳደብ ጀመሩ እንደዚህ ብለሽ እንደዚህ ለሆነ ክሬም እንደዚህ አስተዋውቀሽ እርግጠኛ ላልሆንሽበት ነገር ሲሉ እኔ እኮ ራሴ ላይ ሞክሬው ነው እኔ ደስ ብሎኝ ነው እንትን ያልኩት የዳነ መስሎኝ በሽታ እንዳለ የሚያመጣ ጦስ እንደሚያመጣ አላወቅኩም በውስጥ የሀገር ነው የተላከልኝ ይገባሉ ይግቡና ቪዲዮ እየከፈቱ ፊታቸውን ያሳዩ ሌላ ቀርቶ ማጸን ያጠባል ተብሎ ተልኮላቸው የተበጣጠሱ ልጆች ገብተው ያሳዩሽ እኔ ለምን እናገራል አው ማጸን ያጠባል ያሉት እሱ አሁን መረጃ ቢባሉ ምን ያቀርባሉ እኔስ ፊቴን አቀረብኩ ግን ገብተው ይንገሩሽ ሌላ ፊታቸው ሁሉ የተበጣጠሰ ኪዳነ ምሕረት እንዴ እኔ ምን እሷ ላይ ተንኮል አስቤ ምን አስቤ
ምን አረ ይኸው ይገብተው ያወሩ። አቡ ጥያቄ ያለኝ እኔ ማለት ነው። እሺ አንድን ነገር ስትጠቀሚው መጀመሪያ ላይ የሆነ ነገር ችግር ካለበት መጀመሪያ ላይ ለምን አዳናት? ማለት የሆነ ሳይድ ኢፌክት ቢኖረው ወይ የሆነ ነገር ቢሆን ገብቶሻል። መጀመሪያ ላይ የሆነ ነገር ስታደርጊው እኮ ጉዳቱን ጥቅሙን ታውቂዋለሽ አይደለ? መጀመሪያ ላይ። ስለዚህ እኔ እንደገባኝ ያንቺ ሀሳብ እሷ ላይ ችግር ቢኖረው ኖሮ የኔ ፕሮዳክት ምክንያቱም ሮንግ ነገር ነው ያወራችሁን። እንደዚህ አይነት ነገር ሽጭም አላቅም፣ ሲጀመር አላቅም ላወራችሁ ነገር። አንደኛ ሁለተኛ ነገር ፊቷን ትታጠብልኝ አሁን። ምክንያቱም ትናንትና ካለ ላይቭ ፎቶ ስለደረሰኝ እኔ እልክልሻለሁ፣ እሱንም ፊቷን ትታጠብልኝ። ሁለት ደግሞ መጀመሪያ ላይ ስትቀባው አንድን ክሬም የሆነ ነገር እንኳን ስትሞክሪው አንቺ ጋር ካልተመቸሽ ወዲያው ታውቂዋለሽ። ያን ያክል እሺ ብዬ እቃውን ልኬላት ቢሆን ኖሮ ተግባብተን ቢሆን ስልክ አንስቼ ቢሆን እሷ እንደምትፈልገው አቅጣጫ ሄጄላት ቢሆን ይሄን እንዲህ ባላወራች በመጀመሪያ ነው የምልሽ። ሁለተኛ ነገር የሆነ ነገር ስትሞክሪው እንዴት ነው አሁን እሺ ለቀቀላት፣ ኦኬ አመሰገነችኝ። ስንት ነው? ወደ 7 ፕሮዳክት ነው አይደለ? 7ቱንም ስትቀቢው የሆነ ችግር ካለ ወዲያው አይደለ? ቆዳ እኮ ነው፣ ሴንሲቲቭ ነው፣ ወዲያው መናገር አለብሽ እኮ። ያንቺ አባባል አሁን መጀመሪያ ተስማምቷት አስለቅቆ ሳለ በኋላ ላይ እንደተረዳውሽን ሳይኮሎጂካል ሜካፕ እንዳትጠቀሚ ወደ ሰዓት ጋር እንዳትጠጊ። ወደ 16,000 ህዝብ ነው የወሰደው። ሁሉም ገብተው ከኔ ጋር የሚወሰዱት አስተያየታቸውን ትሰሚያለሽ። አንደኛ ነገር። ሁለተኛ ነገር ችግር አለርጂክ ያለባቸው ወደ 10 ልጆች አጋጥሞኛል። መጀመሪያ ሲሞክሩት እንኳን አለርጂክ ያቆሙታል። ገብቶታል አይደለ? አለርጂክ ካለባቸው ምንድን ነው የሚያደርገው? ምንድን ነው የሚያሳየው? ወዲያው ሽፍ ይላል፣ ይቀላል፣ ሽፍ ይላል አይደለ? መጀመሪያ ላይ ነው እኮ አንድን ነገር እንዴት ነው ስትጠቀሚ መጀመሪያ ላይ አይደለ ጥቅሙን ጉዳቱን የምታውቀው። ከዛ ሲቀጥል ደግሞ ከለቀቀላት በኋላ እሷን ክብካቤ እሳት ላይ ተጠግታ ሰንስክሪን ሳትቀባ ሜካፕዋን ሌላ ነገር ተቀብታ ያመጣችው ቢሆን መጀመሪያ ላይ ቢሆን ተጠያቂ ነኝ አምሹር። መጀመሪያ ላይ ገዝታ የመጀመሪያዋ ተጠቃሚ ብትሆን ኢትስ ኦኬ። በሁለተኛው ቀን ፊቴ እንዲሆነብኝ ብትለኝ በጣም ነው በቃ እኔ ተጠያቂ ነኝ። ገብቶሻል አይደለ? ተጠያቂ ነው። ከገዛችሽ በኋላ ነው አይደለም። በ5 የጠላ ነው አለ እኮ ታዲያ። እኔ ከአንቺ ጋር ከገዛው ሲጀመር ኧረ ማስረጃ አለ። ከገዛሽበት ቆይ ይውዬ፣ ከገዛሽ ከስንት ቀን በኋላ ነው ቪዲዮ የሰራሽው? የምስጋና ቪዲዮ ከገዛው ምናልባት ሳምንት ይኸውልሽ፣ በ4 ቀኑ ብድግ አደረገው። በቃ ምን አለፋሽ ግን በ3ኛው ቀኑ ነግሬያታለሁ። ይኸው በ3 ቀኑ ብድግ አለ ሰሊና ምናምን ብዬ አልኳት። ወይኔ በጣም ደስ ብሎኛል ብዬ ከዛስ 3 ቀን ከዛ እንደዚህ ቪዲዮ ልሰራ ስል ሰው ቆይ ተረጋጊ እስቲ ትንሽ ሳምንት እንኳን ይሁነው አሉኝ። ገባሽ? ከዛ 5 ቀን 6 ቀን ምንም አልሆነም። ከዛ እኔ በቃ በጣም ደስታ ማርያምን በጣም ነው ደስ ያለኝ። ለእሷ ራሱ አሁን ይሰማ የምትለው ቮይስ የዛን ሰሞን ያወራሁትን ነው። ወዲያው ወጥቼ ቪዲዮ ሰራው አለባ ወዲያው ወጥቼ ቪዲዮ ሰራው። ገብቶሻል? ከዛ በኋላ ቪዲዮ ሰርቼ ምናምን የሆነ መቼም ቤት ውስጥ ቁጭ አትይም። ሰንስክሪን መቼ ቁጭ ብዬ ነው ጓዳ ተከናንቤ ብርድ ልብስ ቁጭ አለልም አይደል? መውጣቴ አይቀርም። መኪና ይዤ ወጥቻለሁ። ክሬም ሰንስክሪን ተከርመ ወጥ አንድች በር ላይ ራሱ ግቢ ውስጥ ወጥቼ ስገባ እሳት እንትን የተደፋበት የለም ግን የክሬም ባህሪ ነው ስላለችኝ እሱንም እኔ አላካበድኩትም አልኩሽ። የመጀመሪያ ጊዜ ተኝቼ ስነሳ የሆነ ነገር ሆኗል። እንዲህ ለብሷል፣ ይሄ እንዲህ ለብሷል። ላኩላት። አረ ሰሊታ ይኸውልሽ ምናምን ብዬ ስላት ነቅሎ እየወጣ ነው አለች። ኦኬ ችግር የለም አልኩና የሆነ ክሬም ላከችልኝ። እሱን ክሬም ደግሞ እንትን ስትለኝ ይባስ ብሎ ጭራሽ አይኔ ከታች ይሄን ክሬሙ ነካ ሲያደርገው አይኔ ያበጣ አሁንም እያመመኝ ነው አይኔ። እሱን ክሬም ድጋሚ የላከችልኝን ተጠቀምኩ ጀምሮ ጭራሽ ባሰበት አበጠ። እብጠቱ አሁንም ፊቴ እንዳበጠ ነው። እብጠት አብጧል ፊቴ። ይኸው ስንት ሳምንት ሊሆነ ነው። እሺ በገዛሽው በሳምንቱ ነው የምስጋና ቪዲዮ ሰራሽላት። ቢኮዝ በ3ኛ ነው በ4ኛ ቀን ኦልሬዲ ጥርት ስላደረገልሽ ፊትሽን። ከዛም መበላሸት ሲጀምረው በስንት ጊዜው ነው እንደዚህ መሆን የጀመረው? ማቃጠል እና ይሄ ግን እንደዚህ ጥብስብስ ማለት የጀመረው? ቪዲዮ ሰርቼ 3 ቀን 4 ቀን አልቆየም እንዳልኩሽ። በቃ የሆነ እሳት በቃ ጭራሽ ከቤት ውስጥ እንድች በር ላይ አየር የለም፣ የውጭ አየር ሊነካኝ ጭራሽ አልቻልኩም። ያመኛል፣ አይኔን እንዲጨፍነኛል። በቃ የዚህ የሚያቃጥልሽ የለም እና እንትን እያለ መጣ። ላኩላት፣ እሱንም አንስቼ ላኩላት። አረ ይኸውልሽ እንደዚህ ሆነ
ገና መስግኜ ሳላበቃ ምናምን እያልኩ እንደውም እየቀለድኩ ወይኔ ምናምን ስላት አይደለም ነቅሎ እየወጣ ነው። እስኪ አሁን ታጠቢልን እስኪ እውነት አሁን በውሃ ታጠቢ። ምን ሜካፕ እንትን ቀበጥ ይሄ እናንተ ፎቶ ስላለ እስኪ ታጠቢልን ሜካፕ ምን ጉድ እኮ ነው። ታጠቢልን ሻወር ልውሰድልሽ። ይኸው ሀቦኔ ትናንትና ታሪክቲን ጥሯት እንደውም በደንብ አስታወቀልሽ። እንደው በጣም ደስተኛ ነኝ። እስቲ እሺ፣ ይኸው እንደዚህ ነው የምትፈልጊው? በውሃ ይኸው ላሳይሽ። ላይቭ ላይ ደግሞ ሆና ማለት ነው። አሁን እዚህ ጋር ፍሊተር የለውም። ይዊ ፍሊተር የለውም አይደል? ይሄ ባዶ ነው፣ ንጹህ ፊትሽ ነው። እሺ፣ ይኸው ንጹህ ፊቷ ነው። አሁን በውሃ ታጥባለች፣ በፍሊተር አይደለም። ሪል ቆዳዋን አሁን እያሳየች ያለችው እዚህ ጋር። እስቲ ጠጋ በይ። የለቀቀችውን ደግሞ እዩ። የለቀቀችው የመጀመሪያዋ ነው። ሉክ እሺ፣ የመጀመሪያው አለ አላክሽልኝም። ይኸው ይሄንን ነው በመሀል ይላክሽልኝ። ግን ይኸው ችግር የለውም። እኔ ጋር ብዙ መረጃውን እየላኩላት ነው። ይግቡ፣ ሌሎቹም ይግቡ። እኔ ብቻ አይደለም ይግቡ። ኮሜንታተሮች እየጻፉ ነው። በጣም ብዙ ሰው አለ እያሉ ነው። አስገቢልኝ ከእሷ ለመግዛታቸው ማስረጃ የሚያቀርቡ ከሆነ አስገባለሁ። ማስረጃ አሉ። የኔንም ልጆች አስገቢያቸው። የተጠቀሙት ከ2 ወር ከ3 ወር ዓመት የሆኑት ይገባሉ። ገብቶሻል አይደለ? ስለዚህ ግን ጥያቄን አልመለሰችልኝም። ምን አይነት ታጠብ ታጥባለች። በመሀል ምን ተጠቅማ እንደሆነ አላውቅም። የራሷ ስህተት ቢሆንስ? ገብቶሻል አይደለ? እኔ ለሱ እኮ ነው። ለዛ ይኸውላችሁ፣ ለዛ አሁን ለምሳሌ ሂዊ እኔ እንደተረዳሁት ሳይኮሎጂካሊ ሂዊ ከሶሊያና ጋር አብረን እንስራ ብላት ስለነበረ ፕሮዳክት ላኪልኝ ስል ብላት ስለነበር፣ ቆይ እሱም ማስረጃ አለ ብላለች፣ እናቀርባለን ብላት ስለነበረ ሶሊያና ደግሞ ያንን ፕሮዳክት ስላላከችላት አብረው መስራት ስላልጀመሩ በዛ ተናዳ ሶሊያን ለመበቀል ነው ይሄን ያደረገችው ብንል ሌሎቹ ሰዎች አሉ የሚባሉት ሰዎች ይምጡና ሰዎች እውነት ከሶሊያና እውነት ገዝተዋል። እነዚህ ሰዎች እውነት ከእሷ ኦርደር ያደረጉበት የገዙበት ማስረጃ የሚያቀርቡ ከሆነ ፕሮዳክቱ የእሷነቱ የሚያረጋግጡ ከሆነ እናያለን። ግቡ ነው። የኔንም ልጆች አስገቢያቸው። እሺ ኮድ ንገሪኝ እና የሚያስቡት ውስጥ ሆነንም ጥረት አንዴ እኔና የኔን ሰከንድ አካውንት እና ዘቡዬን ልሸኛት እና እንትን እንላለን። ቤቱንም እንደዛው ጉዳዩ የሚመለከታቸው ሰዎች ብቻ እንዲገቡ ላኪልኝ ለኔ። ኦኬ እሺ። የአንቺ ሰዎች ሲመጡ ይሄንን ይጻፉ። የተጎዱት ደግሞ ይምጡ። እሺ የተጎዱት ሂዊ እነማን ናቸው? ስማቸውን ንገሪኝ እዚህ ጋር እንዳስገባቸው። የተጎዱ ጉዳት በክሬሙ እንዳንቺ ፊታቸው የተጎዳ አካላት እኮ ልነግርሽ ነው። ዋትሳፕ ላይ ልክሻለሁ። እና ግን እንትን ያቀርባሉ አይደለ? ከሶሊያና ሲያዙ ያዘዙበት ማስረጃ ራሳቸው ለመግዛታቸው ያስፈራራቻቸው ራሱ ይመጣሉ። ሲጀመር ሀቡዬ ከመምጣታቸው በፊት አንድ ነገር የምነግርሽ፣ 2 ሞዴሬተሮች ነበሩኝ። ከኔ ጋር የተጣሉ ሰዎች ናቸው። መረጃውን ሙሉ ልኬልሻለሁኝ። ከኔ ጋር ጸብ ነበራቸው። አብረው የበሉ የጠጡ ብዙ ገበናዬን የሚያውቁ ገበናቸውን የማቅ ሞዴሬተር ማለት ታውቂያለሽ እንግዲህ ሞዴሬተር። ከዛም አልፎ ብለዋል። ግን ማለት ገዝተዋል። እነሱ ካልገዙ እኮ እዚህ ጋር ምንም አያደርጉም። እኛ የምናወራውን ስለ ፕሮዳክቱ ነው አይደለ? ትናንትና ገብተው እሷ ጋር ሲያወሩ ስላየዋቸውኝ ነው። ስለዚህ የኔ ሞዴሬተር የነበሩ ናቸው። መጀመሪያ ድምጻቸውን አሰሚልኝ፣ የመጀመሪያ ፎቶውን ልቀቂ፣ ይልቀቁ፣ ታጥበው ይግቡ። ገብቶሻል አይደል? እዚሁ ላይቭ ላይ እንደ ሂዊ ታጥበው ፊታቸውን ኦሪጂናል ያለ ፍሊተር ፊታቸውን ታጥበው እንዲያሳዩ። አሁን ሂዊ ያለ ፍሊተር ታጥባ ፊቷን አሳይታለች። ቱ ቢሆነስት እኔ አቡዳቢ እያለሁ ሂዊ በአካል ቤት የመታ አድራለች እና ነበረባት ማዲያት፣ ግን ላይክ ያለባት ማዲያት በጣም ትንሽ እንደዚህ እዚህ ጉንጩ አካባቢ እና እዚህ ጋርና እዚህ ጋር ማዲያት ነበረባት። አሁን ግን ይሄኛው እጅግ በጣም ብዙ ነው የሚታየው። ካየኋትኝ ቆይቻለሁ ሂዊን እና ሙሉም ነው ማለት ይቻላል። እና ደግሞ እንትን አለብኝ ፊቷ የሆነ እንዲንጥልጥል ነገር አለ። እርጅት አልሽብኝ ሂዊ።
እንዲህ ተንጠለጠለ ፊትሽ። ይሄ ነው ማሪ ኮዱ። አብጧል፣ ሀቡ አብጧል፣ ፊቴ አብጧል። ድጋሜ ላከችው ክሬም ነው ደግሞ እንዲያረገኝ። አብጧል ፊቴ። ታምም ያለው እኮ ለዛ ማስረጃ ያስፈልጋል። ይኸው ማስረጃ። እኔ ራሴ ሁለት እኮ ሀቡዬ ክሬሙን ተቀብታ ሜካፕ ትቀባለች። ተይ እያልኳት ማለት ነው። ኢማጂኔሽን እሺ፣ ተይ ቆይ አንድ ደቂቃ ልጨርስልሽ። መመሪያ ነበር እንዳታደርጊ የነገረችሽ ኢንስትራክሽን። ቆይ ሶሊያና ፕሮዳክቱን ሂዊ ካንቺ ስትገዛ ምንድነው ማድረግ የሌለባት እና ማድረግ ያለባት የነገርሻት ነገር? የነገርኳት ሜካፕ በእንትን ነው አይደለ? ትላክልሽ ማስረጃ የነገረችኝ። ሙሉ ለሙሉ የሚለቅልሽ ሜካፕ እንዳታረጊ፣ ፀሐይ ላይ እንዳትወጪ። አንደኛ ፀሐይ እንዳይነካሽ ብያት ነበረ። እሷ ፕሮግራም ላይም ቪዲዮ ስትለቅ ምናምን አይቻት እንዳለ ሜካፕ እየተቀባች ነው። መድኃኒቱ ላይ ደግሞ ሜካፕ ስትቀቢ አላቅም፣ ያኔ እንዳትቀቢ ብያታለሁኝ እኔ። ገብቶሻል አይደለ? ያ ደግሞ ምግብ እሳት ጋር ምግብ ጋር እንዳትቀቢ ቪዲዮ ላይ ራሱ አለ። እኔ ስልክላቸው በጣም ነው ያስረዳኋት፣ ሲጀመር ለእሷ ማለት ነው። ሲቀጥልም አሁን በሁለተኛው እንኳን እዚህ ጋር እየጠቆረ ነው ስትለኝ ይሄኛውን ተቀቢ በትክክል ደጋግሜ ጠይቃታለሁኝ። ባይገርምሽ ማለት ነው። ምን ደረጃ ደረሽ? አትመልስልኝም። ምክንያቱም ለምንድን ነው እቃውን አላኩትም። ሂዊ ችግር ቆይ አንዴ ልንገራችሁ። ሂዊ ለምሳሌ ማዳም ስለሆነች ቤቷ ረዳት ስላላት ፀሐይ ላይ አለመውጣትንም ምግብ አለማብሰልንም ሜካፕ አለመቀባትንም ትችላለች በራሷ ቤት ስለምትኖር። የሚገዙ የመዳም ቅመሞች ምግብ የሚያበስሉ እነሱ ያውቃሉ ምግብ ማብሰል። ይህን ክሬም ከተቀቡ ምግብ ማብሰል እንደሌለባቸው ፀሐይ ሊነካቸው። ለምሳሌ ግቢ የሚያጥቡ አሉ የመዳም ቅመሞች፣ መኪና የሚያጥቡ አሉ አይደል? መዳም ቤት የሚሰሩ እነሱስ ሲቀቡ ከተቀቡ ፀሐይ መንካት እንደሌለበት ስቶቭ ጋር ምግብ ማብሰል ያውቃሉ፣ ተነግሯቸው። ቪዲዮ አለ። ታዲያ እንዴት ገዝተው መዳም ቤት እንዴት ስራቸውን ይቀጥላሉ? ይሄንን ለሁለት ሰዓት ያለች አንድ ክሬም ነች እኮ እንደዛ እሳት ለማይጠቁት። እሺ እንዲ እየጻፉ ነው፣ ኮዱን እየጻፈች ያለች ልጃች። ሞዴሬተሮች ቆይ ይኸው አግኝቻታለሁ። ኪዱ ጎንደሬዋ ናት። ኮድ የሰጠሻት አሁን የሰጠውሽን ኮድ የሆነች ልጅ እየጻፈች ስለሆነ ነው። ኪዱ ጎንደሬዋ የሚል አካውንት ከሆነ ችግር የለውም። አካውንታችን በደንብ ስለማላውቀው ነው። ኦኬ አንድ ሰው ጽፋለች ነው። እሺ ሂዊ የታሉ የተጎዱት? ሚውት ተደርጊያለሁ እያለች ነው። ሚውት ተደርጊያለሁ እያለች ነው። ሚውት ተደርጋለች። ኦኬ ዋን ዴይ ነው ስማ ቆይ እኔ እንጃ። ሚውት ተደርጋለች። ቅድም ሚውት ተደርጋለች። ጋይስ ቅድም ዋን ዴይ የሚባል አካውንት ከሚውት ውስጥ ፍቱ ሞዴሬተሮች ፕሊስ። እና ኮዱን ዋትሳፕ ሞዴሬተሮች ግሩፕ ላይ ለቀዋለሁ እዩና ታስገቧታለች። ዋን ዴይ ነው የሚለው አካውንቷ። ቆይ ልላክላችሁ ከሚውት ሊስት ውስጥ እንድትፈቷት። ዋን ዴይ 444 ነው አካውንቷ የሚለው። ቆይ ልላክላችሁ ፕሮፋይሉ እንድታዩት ፕሊስ። ፍቷትና እንዴት ግባ። እሺ እሷ ብቻ ናት የተጎዳች ያለችው? በጣም ብዙ ናቸው ነበር ሲሉኝ የነበረው። ላይቭ ላይም ገብተው ሁሉም እንዲመጡ ፈልጋለሁ እስከ ማስረጃቸው። ኦኬ እሺ እንትና ኪዱ እንትና አብሪ ቪዲዮ አብሪ ፕሊዝ። እና ሁለት ቦታ ሁለት ተጎጂ መግባት ይችላል። ገብተው ቪዲዮ አብርተው ያለ ኖ ሀቢባ ሰላም እንዴት ናቸው? እኔ ተጎዳ እኮ ባትጎጂም አንቺ ደግሞ ውጤቱ ልታሳይ ስለሆነ ፊትሽን ማየት ነው ያለብን። ይሄው እኮ ቪዲዮ ማብራት አለብሽ። ሁለቱ ተጎጂዎችን ይግቡና እነሱን ቪዲዮ ያብሩ። ሳሪቲ እንኳን ደህና መጣሽ። አቡ እንዴት ነሽ? እንዴት ናችሁ? ሰላም ነው አለን። ጉዳዩ ይመለከትሻል። ሂዊ መጀመሪያ የጀመረችው አንቺ ቤት ስለሆነ ገስት ላይ ልናገር። ቆይ አይደለም ይደርስ እሺ ሳርዬ እንትና ዋንዴይ 44ን አላገኛችኋትም? እሺ እና ደግሞ ቢፎር ኤንድ አፍተር ነው ሂዱ። ቢፎር ኤንድ አፍተር ነው። እሺ እየጻፈች ነው አሉ ሀቡ የሰጠሽኝ ኮድ ሌላኛውም እየጻፈች ነው። እሺ ቆይ እስኪ ልንገራቸው ለሞዴሬተሮች በጣም ስለሚሮጥ ኮመንቱ
የበፊት አንዷ እሷ ናት። ሰላሚና ናት። ያንቺን ስምና ፕሮፋይል ያደረገች ናት። ሰላሚና አይ እንዴት አመሻችሁ? ሰላም ነው ማለት ከሆነ የሰጠሽኝ? አዎ እኔ ነኝ ሶልዬ፣ እኔ ነኝ። ኦኬ እሺ። ለምን ታዲያ ውይ ለምን ሶፍዬ እሷ ናት እኮ ለምን ሙባረክሻት ማሪ አስገቢያት ሶፍዬ ፈልገሽ። እሺ መስቲ ተጎጂ ነሽ? ቤተር እኮ ፕሮፋይላቸውን እየላኩ ይሻላልሽ። አንዱ ጽፎ ገብቶ ሲያዩ ሌሎቹም ኮዱ ስለኝ ዝም ብለው በቃ ለመግባት ምን ሆናችሁ ነው? ሂዊ ፕሮፋይላቸውን ይላኩልሽና ላኪልኝ። ፕሮፋይላቸው ሞዴሬተሮች ካላቸው ፕሮፋይሉን አይተው እንዲያስገቡ ጊዜያችንን አታቃጥሉብን። ሰላም ነው ስሟ ሂዊ፣ ሰላም ነው ስሟ ልጅቷ። ጻፉ ስቸከችኩ አሉ አትገቡ። እንትኑ የት አለ? የእሷ የበፊት ፎቶ አላወጣው ነበረ። ፕሮፋይሏን ልኬልሻለሁ አቦ። እሺ የእሷማ አለኝ፣ የእሷ አለኝ። ቆይ የእሷን ልኬዋለሁ። አንቺ እኮ የዋን ዴይ ነው ላክሽልኝ። ሌላ ተጎጂ የለም። አንድ ናት ተጎጂዋ፣ ዋን ዴይ ብቻ ናት። እሺ ሰላም ምንድን ናት? ሰላም ወይ እንዴት አመሻችሁ? ሰላም እንዴት ነሽ? ተጎጂ ነሽ? ነው አይደለሁም፣ ተጠቃሚ ነኝ። እሺ ቪዲዮ አብሪ። መኪና ውስጥ ነው ያለሁት፣ ግን ቪዲዮ ማብራት የማይችል ሰው አይሆንም። ኦኬ ችግር የለውም። ለእሷ ስል ነው አብርቻ አላውቅም። ለእሷ ስል አበራለሁ ቪዲዮውን። ቱን ባይናችን ማየት አለብን። ሞዴሬተሮች ቆይ ፕሮፋይል ካላኩላችሁ አታስገቡ ፕሊስ። እሺ ቆይ መኪናውን ማብራት እችላለሁ ምናልባት። ቢፎር ኤንድ አፍተር ዊዝአውት ፊሊተር ነው ማለት አለኝ። እኔ ቪዲዮ አለኝ ነው ፊሊተር ፊሊተር ከየት ይመጣል በዚህ ሰዓት? ይኸውልሽ ፊልተር ንጹህ ፊቴ ነው። ቪዲዮ አለ የኔ ቪዲዮ እንትኔ ውስጥ ገብተሽ ቪዲዮ ማየት ትችላለሽ። ምን መሰለሽ ቪዲዮ ኤዲት ይደረጋል ምን ይባላል። ላይቭ ግን ዳይሬክት እንደወረደ ስለሆነ ላይቭ ነው አስተማሪ። ኦኬ ኦኬ እሺ ከዚህ በፊት የነበረው ፎቶ አለሽ? እንደዚህ ልታሳይም ትችላለሽ። እዚህ የምጠቀምበት ስልክ ላይ ነው። ኦኬ እሺ ሶሊያና አለሽ? ሀብዬ እየላኩልሽ አለሽ? ቢፎር ኦኬ ካለ ለእኔ ላኪልኝ እናሳያለን። ኦኬ ይሄ የእሷ ነው። አሁን የላክሽልኝ ይሄ ቪዲዮ የእሷ ነው የሌላ ሰው ነው? ይሄ የኪዱ ነው። አሁን የላክሽልኝ ይሄ የኪዱ ነው አይደል? ባለው ነገር ትሪት ማድረግ ነው። ሶልዬ ባላቸው ነገር ግዴታ መዳን ይሄ የኪዱ ነው አይደል? አሁን ሳይሎ የሚለው እሷ ልክ ይልሻለሁ። ኦኬ ይሄ የሰሊና ነው። ሰላሚና ይሄ ማለት እኔ ሀቡ ሶሊያናን እኔ በህይወቴ አላቃትም፣ አናግሪያትም አላቅም። አጋጣሚ ነው ቲክቶክ ላይ አይቼ ያለ ማንም ግዢ ብሎም አልጠየቀኝም። አጋጣሚ ቪዲዮዎች ምናምን አይቼ አዘዝኳት። በዋትሳፕ አውርተንም አናቅም። አዘዝኳትኝ። አዝዣት አልተጠቀምኩትም። ቀጥታ ጎግል ነው የገባሁት። እያንዳንዱን ክሬም ጎግል አድርጌ ጥቅሙን ሳይድ ኢፌክቱን አይቼ እኔ እዚህ ሀገር 17 ዓመቴ ነው ሀቡ። ፊቴ ከተበላሸ ኦልሞስት ወደ 11 ዓመቱ ነው። የስኪን ኬር የስኪን ዶክተር ጋር እዚህ በጣም የታወቁ በዓለም ደረጃ ብራንች ያላቸው ሐኪም ቤት ስሙን መጥራት ስለማልችል አልጠራልሽም። ወደ 15,000 ድርሃም አውጥቻለሁ ለፊቴ
ሌዘር ተጠቅሜያለሁ፣ ኬሚካል ፒል ተጠቅሜያለሁ። ክሬም ሰንስክሪን እና ሞይስቸራይዘር እስከ 1700 1800 ብር ገዝቻለሁ። ኦኬ ይሄንን ያመጣብኝ ሐኪም ያዘዘልኝ ፕሮዳክት ነው። ይሄ የምታዩ ፊቴ በጣም ትንሽ ነበረ። እዚህ አካባቢ ብጉር ነበረብኝ። ማዲያትን ይኖርብኝ አያውቅም እና ማዲያት የሚመስል ነገር አወጣብኝ። ጭራሽ ኬሚካል ፒሉን ተጠቀም ማዲያት የሚመስል ነገር ይሄ እዚህ ድረስ ይታያል ፎቶ ላይ በደንብ እዚህ ድረስ። ከዛ ሌላው የብጉር ጠባሳ ነው የምጠቀመው ፕሮዳክት። ብጉር ያወጣብኛል። አንገቴ እዚህ ድረስ አንገቴ ላሳይ እችላለሁ። እዚህ ድረስ ይሄ እንዳለ ብጉር ነበረ፣ ግን የዚህ ፎቶ የለኝም። ይሄ እንዳለ ቆስሎ ሐኪም ቤት ሄጃለሁ። እዚህ ስር ይሄ እንዳለ ቆስሎ ማለት ነው በክሬሙ ምክንያት። ይሄን አሁን የሶሊያንን ፕሮዳክት የተጠቀምኩት የጀመርኩት እኔ ኖቬምበር ላይ ነው። ኖቬምበር 25 ኖቬምበር ላይ ነው የጀመርኩት። አቆምኩት ደግሞ አሁን እየተጠቀምኩ ፊቴ ላይ ምንም ነገር የለም። አሁን ምንም እየተጠቀምኩ አይደለም። ኦልሞስት 1 ወር ቢዚ ሆነ። አትመልስም ስልክ ምናምን አይመቻትም። ኦርደር አድርጊያት ሰንስክሪን እና ሞይስቸራይዘር። እኔ ዴይሊ ሰንስክሪን ሞይስቸራይዘር ግዴታ ነው ማንኛውም ሰው። አሁን ለምሳሌ ቤት ውስጥ ስንቀመጥ ዶክተርም ያዛል። ማንንም የስኪን ዶክተር መጠየቅ ትችላላችሁ። ቤት ውስጥ ስትጠቀሚ ሰንስክሪን መጠቀም አለብሽ ይላል። ኤቭሪ 2 አወር። ለምን የፀሐይ ብርሃን ማነው የሰንላይት እና የቲቪ ብርሃን ፊት ይጎዳል። ኦኬ የሚያውቁ ዶክተሮች ማማከር ትችላላችሁ። እኔ ዶክተር እንደዛ አዞኛል። በቃ ፊትሽ በጣም ሴንሲቲቭ ስለሆነ ቤት ውስጥም ስትቀመጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁኝ። ውጪ ስትወጪ ኤቭሪ 2 አወር ሰንስክሪን ተጠቀሚ ተብያለሁ። እሳት ጋር ስትሄጂ ኪችን ስትገቢ ሰንስክሪን ግዴታ ነው። ምሽ ፀሐይ ላይ ስለተወጣ ብቻ ሰንስክሪን ሰው የሚጠቀመው። ቤት ውስጥም ስትቀመጪ ስፔሻሊ ፕሮዳክቱን በምትጠቀሚ ሰዓት ግዴታ ነው። ኬሚካል ፒል ስትጠቀሚ ሜቦ ክሬም ካለ የእሳት ክሬም ነው። እሳት ሲያቃጥልሽ የምትጠቀሚው ክሬም ነው። እሱ ሁሉ ታዞልኛል። ለምን ፀሐይ ሲነካኝ ፊቴ ስለሚቆጣ ዶክተር ያዘዘልኝ ነው። እንግዲህ ፕሮፌሽናል ተብለው በሐኪም ቤት ደረጃ ላይሰንስ አውጥቶ የሚሰሩ ሐኪም ቤቶች ናቸው ይሄንን የሚያደርጉት። ነገር ግን እኔ ይሄን ስጠቀም ምንም ያደረገኝ ነገር የለም። ኦልሬዲ ጠፍቶልኝ ፕሮዳክቱን አቁሜ 1 ወር ሞልቶኛል። ከ1 ወርም በላይ ለሱ ማስረጃ ከሷ ጋር የተላላክ ነው። ሶሊያና ትልክልሻለች። አቆምሽ የጀመርሽው ኖቬምበር ላይ ነው። ያቆምሽው መቼ ነው? ያቆምሽበት ቀን ከ1 ወር በላይ ሆኖኛል። አልቋል። ፕሮዳክቱ አልቆብኝ ላኪልኝ ብያት አላከችልኝም። አልተመቻትም። ሰው በቃ አማራጭ የለኝም። ሰንስክሪን ብቻ ነው የምጠቀመው። ማርች ነው። ስለዚህ ኢንድ ኦፍ ፌብሩዋሪ ነው ያቆምሽው። ማርች ገና አልገባም። ጃንዋሪ ነው ያቆምሽው እንበል። አይ ቲንክ እንደዛ ነው። በቃ ኦልሞስት 1 ወር ከምናምን ሆኖኛል ካቆምኩኝ። አልቆብኝ ነው ያቆምኩት። ከምናምን ከሆነ ጃንዋሪ ቢካዝ ቢያንስ ነው። ኦኬ እሺ። ሰንስክሪን ብቻ ነው የምጠቀመው። ሌላ ምንም ነገር የለኝም የምጠቀመው ነገር። ስንት ወር ነው የተጠቀምሽው ማለት ነው? ኖቬምበር ነው የጀመርሽው። ዲሴምበር፣ ጃንዋሪ፣ ኦልሞስት 4ኛ ወሩ ኖቬምበር። እኔ ብቻ አይደለሁም ነገር ኖቬምበር፣ ዲሴምበር 2 ወር፣ ጃንዋሪ 3 ወር። 3 ወር ነው የተጠቀምሽው። ኖቬምበር፣ ዲሴምበር፣ ጃንዋሪ ኦልሞስት። እኔ ብቻ አይደለሁም ሌሎችም እኔ አረብ ጓደኞች አሉኝ። የዚህ ሀገር ነዋሪዎች ሎካሎች ጓደኞች አሉኝ። ተጠቅመዋል። ገዝቻለሁኝ ከሷ በእኔ ስም ነው የገዛሁትኝ። ተጠቅሞ በጣም አመስግነውኛል። ግን እነሱን እዚህ ጋር ማምጣት አልችልም ለምስክርነት ታውቂያለሽ። አበሾች ጓደኞች አንቺ 3 ወር ተጠቅመሽ ፊትሽ ላይ ሙሉ ለሙሉ ለውጥ አይተሽበታል። ይሄው የምታዩ ነው ፊቴ። ቢፎር አፍተር አይተሽዋል። ቢፎሩን አይቼዋለሁ። በጣም ጥቁር ነጠብጣብ ፊቴ ጥቁር እንደዚህ ጥቁር ሆነ ሳይሆን በክሬሞቹ ምክንያት ነው። ኦኬ ይሄ አሁን እዚህ ጋር ይሄ ሁሉ ይኸውልሽ፣ እዚህ ጋር አፌ ላይ እዚህ አካባቢ ድረስ ነበረው። አይተሽዋል አይደል? ፎቶ ላይ ይኸውልሽ፣ እዚህ ከንፈሬ ላይ ሁሉ የነበረው እዚህ ጋር አትልቅ። የመጀመሪያው ፊቷን ተመልከቱ። ቆይ አንዴ እስቲ የመጀመሪያው ይሄ ነው ጋይስ፣ ይሄ ነው የመጀመሪያው። ይሄ ፊቷ ነው የእሷ። ከዛ እሷን ደግሞ አሁን በትልቁ አረጋታለሁ። መጀመሪያ አዩት። ቢፎር ዚስ ኢዝ ቢፎር ኦኬ። ሶ ናው አፍተሩ ደግሞ ይኸውና። እሺ ቀርታ አንቺ ነተልካ እሺ። ሌላ ስልክ እጅሽ ላይ ካለ ፊትሽ ላይ የስልክ መብራት ብታበር የመኪናው ቢጫ ሌላ ስልክ አልያዝኩኝም። ቆይ ባጠፋው እኮ እንደዚህ ታያል። ይኸውልሽ
ኦኬ ጥሩ። በ3 ወር ውስጥ ነው የጠፋብሽ? ይሄ ራሱ ግንባሬ እንትን የሆነ ልጥፍ ያለ ጥቁር ነገር ነበረው። ይሄ ሃይፐር ቤት ውስጥ ያለ ሰው ፊቱን ታጥቦ ማሳየት የሚችል ሰው ቢኖር ጥሩ ነበር። ቢኮዝ ሜቢ ባይት ቢ ሜክአፕ ፋውንዴሽን ሊሆንም ስለሚችል ቤት ውስጥ ያለ ሰው ምንም የሚያስፈሽኝ ነገር የሚልሽ ማሬ ይልሽ ኖ ማሬ አይደለም እኮ ውዴ፣ ተዋሻለሽ እኮ አይደለም። ጉዳዩ ፌር እንዲሆን እኮ ነው። እዚህ ጋር ሂዊ ተጎጂ ናት፣ ታጠቢ ብለን አስታጥበናት ፊቷን አይተነዋል ያለ ፍሪተር እና ታጥባ። ሶ የተጎዳም ለውጡ የሚያገኘ ሰው ሲመጣ ደግሞ ይታጠብ ማለት አለብን። የተጎዳ አካል ኦሪጂናል ፊቱን ያሳይ ካልን ብዙ ናቸው እየጻፉልሽ ነው። ኮዱን ራሱ በጣም ብዙ ናቸው። እዚህ ላይ ራሱ አስገቢን እያሉኝ ነው። እችኛዋ ልጅ መታጠብ ትችላለች። ይታጠባሉ፣ ችግር የለም አስገቢን እያሉ ነው። ጥያቄ ያለኝ አንዴ ለሰላሚና መጠቀም የሌለብሽ ስትሰጥሽ ከሶሊያና ፕሮዳክቱን ስትገዢ መጠቀም የሌለብሽ የነገረችሽን ነገር አንዴ ከሂዊ ጋር አንድ አይነት መሆኑን ማስተያየት ስለምፈልግ መጠቀም የሌለብን ነገር ማድረግ የሌለብን አንደኛ የ2 ሰዓቱ ከ2 ሰዓት 5 ደቂቃ ማለፍ የለበትም። ለ2 ሰዓት ብላ የምታዘው ክሬም ከ2 ሰዓት ማለፍ የለበትም። ታጥበሽ ከዛ በኋላ በሰጠችሽ ቅደም ተከተል መሰረት መጠቀም አለብሽ። ፕሮዳክቱን ተጠቅመሽ እሳት ጋር መሄድ አይቻልም። ፀሐይ ላይ መውጣት አይቻልም። ፕሮዳክቱን አይን ይሄ ማለት የአይናችን አጥንት ነው። ኦኬ ከዚህ በታች ነው መቀባት ያለብሽ። እዚህ ጋር ከዚህ በላይ መቀባት የለብሽም። ሀቡ ፊሊተር ታንሳ ፊቷን ትታጠብ። እኔ እንደታጠብኩት ፊቷን ፊት ለፊት ትታጠብ። እኔ እሱም ጥያቄ ላይቭ ላይ የምትቆይ ከሆነ ሀቡ ላይቭ ላይ የምትቆይ ከሆነ እኔ ከ30 ደቂቃ በኋላ ቤቴ እገባለሁ። ችግር የለብኝም። ፊቴን እታጠባለሁ በሳሙና። በጣም ጥሩ። አፋወር እኔ አሁን እስከ ስራ ቦታ ነው ወጥቼ እዚህ መኪና ውስጥ ቁጭ ያለ አንዴ። እሺ ይኸውልሽ ውዴ፣ ቤት ደርሰሽ እስክትታጠቢ ድረስ የአንቺ ምስክርነት ተቀባይነት የለውም። ቢካዝ ቤት ገብተሽ ታጥበሽ ካሳየሽ ችግር የለብኝም። ችግር የለብኝም። ሚውት ተሰርታለች። ልጅቷን ሚውት አድርገዋታል። ሀቡ ፍቷት። ማናት ሚውት የተደረገችው? አልገባኝም። ስሟን ንገሪኝ። ዋንዳይ ናት። ዋንዳይ ከእንደገና ያችን ፎቶቸው ልኬልሻለሁ። እንትናቸው እሺ፣ ፕሮፋይል ይኸው ፕሮፋይል ልካለሁ። ጋይስ ዋንዳይን ከሚውት ውስጥ አውጧት። ሽን አስገቢያት። እሺ ያን አስገቧት። እሺ መስቲ የምትባለው ልጅ ማናት? ቪዲዮ ሳታበራ እዚህ ተቀመጠች። አንዴ ጥያቄ ልጠይቅሽ። ቪዲዮ ሳያበሩ እኮ መቀመጥ አይቻልም። እስካሁን ለምን ቪዲዮ ሳታበራ መስቲ የምትባል ልጅ ቁጭ ያለች? ሶሪ ነጥያታለሁ። ቪዲዮ ሳታበሩ አይቻልም ለምስክርነት መቅረብ። እዚህ ጋር ምንድነው የተጎዳም ሆነ የተጠቀመ አካል እኔ ተጠቅሜ ያለው በሶሊያና ፕሮዳክት ፊቴ ጠርቶልኛል የሚለውም አካል ፊቱን ታጥቦ ማሳየት አለበት። ተጎድቻለሁ የሚለውም አካል ፊቱን ታጥቦ ማሳየት አለበት። ስለዚህ አሁን እህታችን ቤት ደርሳ ፊቷን እስክትታጠብ ድረስ የእሷን ምስክርነት አልተቀበልነውም። በቤት ደርሳ ታጥባ ስታሳየን የዛኔ እናየዋለን። እንደገና ደግሞ ሂዊን እኔ አንድ መጠየቅ የምፈልገው ነገር ፀሐይ ላይ ወተሽ ታውቂያለሽ? ክሬሙን ተጠቀምተሽ? ከክሬሙ በኋላ አይደለም እኮ ያለች እሷ። ክሬሙ እላይሽ ላይ እያለ ፀሐይ ነክቶሽ ያውቃል? ኖ ኔቨር ጭራሽ። ኦኬ ጥሩ። ክሬሙ ላይሽ ላይ እያለ ምግብ አብስለሻል? እሳት አጠገብ? በፍጹም። እሺ ክሬሙን ስትቀቢ አይንሽ አካባቢ ማድረስ እንደሌለብሽ ታውቂያለሽ? አልነገረችኝም ሲጀመር እሱን። እኔም ደግሞ ክሬም ነው ላይክ አይኔ ላይ ድንገት ግን የሆነ እንትን ስትይ የሚነካሽ የለም ወዲያው እንትን ያለው ገባሽ አይደል? ወዲያው አብጦ ነው ያደረው አይኔ ሁለቱም። ኦኬ ጥሩ። እሺ ሌላ ደግሞ ማድረግ የሌለብሽ ምንድነው? ክሬሙን ተቀብተሽ ሜካፕ ተቀብተሻል? እንዴት ክሬሙ ላይ ያለ ሜካፕ እንዴት እንዴ? ኦኬ ታዲያ ሶሊያና ፕሊስ ለዚህ አስረጅኝ፣ አልገባኝም። ምክንያቱም ሜካፕ መቀባት እንደሌለባት ነግሬያታለሁ። እሷ ግን ተቀብታለች ላልሽው ክሬሙ እላይዋ ላይ እያለ ነው ሜካፕ የማይፈቀደው ወይስ ከታጠበች በኋላ ነው? እስኪጠራልሽ ድረስ አለ ማስረጃውም ላይ እስኪጠራልሽ ድረስ ሜካፕ የሚባል ነገር አትጠቀሚ። እየተጠቀመች ስንት ፕሮግራም ላይ ሄዳ ሜካፕ እንዳለ አድርጋለች። ይሄ አይዋሽም። ለእኔ ለክራችን ስንል ጊዜ ንገሪኝ። እስከ መቼ ነው መቀባ? የታሜ ምርቃት ነበረ። የታሜ ምርቃቱ ጋር አይደለም ከተገነጣጠልኩ በኋላ ነው ለእኔ ያላችሁ አይደለም። ቆይ እንደማመጥ ፕሊዝ። ሶሊያና አንድ ሰው ፕሮዳክቱን ሲጠቀም ከመቼ እስከ መቼ ነው ስፔሲፊክሊ ተቀምጧል? በግልጽ ለአንድ ሳምንት ነው ለ15 ቀን ነው ሜካፕ ፊቱን መንካት የሌለበት? ለምን ያህል ጊዜ? እንደየቆዳቸው ይለያያል። አንደኛ ነገር የአንደኛው ፈጥኖ በ15 ቀን ይለቅላቸዋል። የአንዳንዶቹ ወር ይቆያል። የአንዳንዶቹ በሳምንት እንደየቆዳዋ ነው። ለቀቀልኝ ስትለኝ
ከለር ማመሳሰያ አለ። እሱን መቀባት ትችላለች፣ ከፈለግሽ አለ መቀባት ትችላለች። ግን ተንከባከቡት፣ የፀሐይ መከላከያ አድርጉ፣ ተንከባከቡት እላለሁኝ። ያን ለማለትም መጨረሻ ላይ እድሉን አልሰጠችኝም። ምን ደረሽ? ምክንያቱም ሜካፕ አይቼ ነው ምን ደረሽ ያልኳት እኔ። ሜካፕ ተቀብታ እስክጨርሽ ሜካፕ አትቀቢ እንግዲህ 20 ዓመት ስንት ዓመት የቆየብኝ ማዲያት ነው ካለች 2 ወዶ አይቻልም የተባልሽውን መስማት አለበት። እዛው ላይም ተጽፏል፣ ሁሉም ነገር ተጽፏል። ሜካፕ ተቀብታለች ከአንዴም 3 4 ተቀብታ አይቻታለሁ። ለዛ ነው የጠየኳት እኔ። ኦኬ ሶ ይሄንን ሪስክ ፕሮዳክቱ የሚያመጣውን ይሄን ፕሮዳክት ስትጠቀሙ ኦልሬዲ ሰላሚና ማን ነው ስሟ? እሷ ከስተመርሽ ስሟ ማን ነው? ሂዱ ከታች ያለችው ኖ ከኪዱ ውጭ ጥቁር መኪና ውስጥ ያለች ትመጣለች። ታጥባ ፀጉር ቤትም ያላት አሁን አስገቢያት የምልሽ ፀጉር ቤትም ያላቸው አሉ። ፈልጌ ነው ለማውራት እኔ ስም እየጠራው ካልሆነ አይመቸኝም። ስሟ ማን ነው? እሷ ትምጣና እሷ ስትመጣ ራሷን ስለምትመልስልሽ ስትመጣ ትጠይቂያታለሽ። ማሬ ሊጠይቃት አለም ላወራ ነው ስለሷ። ስም የላትም ሰላሚና። በአንቺ ስም ነው አካውንቷ ሰላሚና ብዬ ልጥራት? ችግር የለውም። ኦኬ ሰላሚና እንደተናገረችው አንድ ሰው ፕሮዳክቱ ሲሰጠው ለእኔ የተነገረኝ ብላለች። ሰላሚና የተነገራት ከሶሊያና ምንድን ነው ተቀብተሽ እሳት አጠገብ ምግብ እንዳታበሲ፣ ተቀብተሽ ፀሐይ እንዳይነካሽ፣ ተቀብተሽ ሜካፕ ይህንን አልተናገረችም። የሜካፑ ለሰላሚና አልተናገራትም፣ ለህዊ ግን ተነግሯታል ብላለች። ሶ አራተኛው ደግሞ ምንድን ነው ስትቀቡ ክሬሙን እዚህ አካባቢ እንዳታደርጉት ይላል። ሲጀመር ይህ ኢንስትራክሽን አንቺ በአፍሽ ላይ እያንዳንዱ ከስተመር የምትናገሩ ነው ወይስ ፕሮዳክትሽ ላይ አለ? ማርዬ ቪዲዮ ላይ አለ። ፕሮዳክትሽ ላይ እቃው ላይ አልተጻፈበት። ፕሮዳክቱ ሲጀመር የኔ አይደለም። ዱባይ ላይ ከውጭም ቢመጣ ዱባይ ላይ ማርኬት ላይ የሚሸጥ ነው። እኔ በስሜ ቀምሜ አይደለም እቃው ማለት ነው። የትኛውን ማርኬት ያለ ፍቃድ ኖሯቸው ሱቃቸውን መሄድ እንችላለን፣ ፋብሪካውንም ማናገር እንችላለን። ተረጋግጠው የተመረተ ብዙ ኢንስትራክሽን ጎግል ላይ ስታደርጊው ራሱ ብዙ ነገር ያወጣልሻል። እኔ አይደለሁም ያመረጥኩት። እኔ አመጣለሁ። ኢንኬዝ እንኳን አንቺ ስትሸጪ ለከስተመርሽ ያንን ማብራሪያ ማድረግ ብትረሺ እንኳን እንግሊዝኛ ማንበብ የሚችል አካል ካለ ራሱ ፕሮዳክቱ ላይ ጥንቃቄውን ማንበብ ይችላል ማለት ነው። እሱ ብቻ ታየውና አጠቃቀም በድምፄ እራሴ አንደኛ፣ ሁለተኛ ይሄ ስቴፕ ነው፣ ይሄ ነው፣ ያልገባሽ ነገር አለ፣ ያልገባሽ ነገር ካለ አስረዳሻለሁ እያልኩ ነው ለእያንዳንዱ ለ16,000 ህዝብ ያስረዳሁት። ማለት ለእሷም ልኬላታለሁኝ። አንደኛ ነገር ሲገዙ አብሬ ነው ቪዲዮ የምልክላቸው። ይሄንን አደራ አደራ እያልኩኝ ማሰማት እዚህ ላይ ትችላለሽ። በጣም ጥንቃቄ እያልኩኝ ሀታ ያኔ ከ6 ቀን ከ7 ቀን በኋላ ሲሉኝ ያለውን ለውጥ አይቼ ነው ጀምሩ እንኳን የምለው። እኔ ሳልፈቅድልሽ እንኳን እንዳትጀምሪ። ምክንያቱም ከለር ማመሳሰያው ከለቀቀ በኋላ ነው ብዙ ጊዜ የሚጠቀሙት። የተጠቀሙት አሁን እነሱ ፀጉር ቤት ያላቸው ብዙ ልጆች ማስረዳት የሚችሉ ይግቡና በጣም ብዙ ናቸው። ኮድ የሰጠሽኝን እየጻፍኩ እንትን ያሉ ሀቢባ እስካሁን እየገቡ ያሉት የእሷ አጋፋሪዎች ተበዳዮቹ ሊያስገቧቸው አልቻሉ። የት አሉ ተበዳዮች? ለምንድነው የማታስገቧቸው? ፕሮፋይላቸው ልኬልሻለሁ። እሷ ራሷ ማስታወቂያ እየሰራች ነው። እሷ ይኸውልሽ 3 ሰው ላክሽልኝ። የሶስቱንም ልክ ያለው ገነት የምትባል ልክ ያለው ዋንዴ የምትባል ለምንድነው ማይጽያው? እሺ ገነት ትጻፍ ትምጣ፣ ኮዱን ስጫት ትጻፍ። ጋይስ ገነትን ይሄን ሞዴሬተሮች ዋትስአፕ ግሩፕ ላይ የላኩላችሁን ፈልጓት ፕሊስ። የምጽፈው ደግሞ ይሄን ኮድ ነው። ይሄ ፕሮፋይሏ ነው። የምጽፈው ይሄን ኮድ ነው። አመሳስቱት። የምጽፈው ኮድ እና ፕሮፋይሏ አንድ አይነት ከሆነ ፕሊስ አስገቧት። ያው ሞዴሬተሮች ግሩፕ ላይ ዋትስአፕ ላይ ቼክ አድርጉት፣ አስገቧት። የተጎዱ አካላት ይግቡ። አሁን ፊቷ ልትታጠብ ነው። እሷ በትልቁ ላርጋትና ፊቷ ስትታጠብ እንያት። ፕሮዳክቱን ቆይ እናየዋለን። ስለ ፕሮዳክቱ ሰርች ማድረግ ይቻላል ጉግል። እኔ ፕሮዳክቱን ፎቶ ልትልኪልኝ ትችላለሽ? ራሴ ሰርች አድርጌ ማየት ፈልጋለሁ። ብርሃን ያለበት አስልኪያቸው። እሺ ሀቡዬ ለእያንዳንዱ አንቺ ባለቤቷ መጀመሪያ ላኪልኝ። አንቺ ዋትሳፕ ላይ ፕሮዳክቱን ላኪልኝ። እስካላርገው ብዙ አይነት ነው ያለኝ። እኔ እቃ ስለምቀያየር በጣም ብዙ አይነት ነው ያለኝ። የላኩልሽን ሲሉክልሽ ችግር የለውም ይላኩልሽ እንዳለ። እኔም ያለኝም ሁሉ እንደረድርልሻለሁ። ይላኩና ለምሳሌ ሂዊ የገዛችሁን ልትልኪልኝ ትችላለሽ? ከዛ ሂዊ የምትልካውን አመሳስለዋለሁ። አንቺ ሌላ አይነት እሷ ሌላ አይነት ብትልኩ ለማመሳሰል ያለ ማርዬ አጠቃቀም ስነግራቸው እኔ በስሜ ነው እኮ ገብቶሻል። ፕሮዳክቱ በስምሽ ነው? ኖ ዌይ አጠቃቀም ከላኩላቸው እንዴት ይገባቸዋል? ያኔ እንዴት ተጠቀሙት? ቪዲዮ ልኬላቸው ነው እንደዚህ አድርገሽ ተጠቀሚ፣ በዚህ ነው አይደል? እሱን ቪዲዮ ይስጡሽ። ስለ እኔ መሆኔ ማረጋገጫ፣ እኔ እንደሸጥኩላቸው እሱ ማረጋገጫ ነው። ኦኬ። ስለዚህ ፕሮዳክትሽ አንድ አይደለም፣ ብዙ አይነት ነው። በጣም ብዙ አይነት ኦኬ። ይቀያየራል ስልሽ ይሄ ሁሉም አንድ አይነት የሚጠቀሙት 2 ክሬም አለ።
አራት አይነት እንደየቆዳቸው ይለያያል። አሁን የብጉርና የብጉር ጠባሳ የተሸበሸበ ምናምን ሌላ ነገር ከሆነ ሌላ ነው። ገብቶሻል? የማዲያት ይኸው እሷም ተጠቅመዋለች። እሷም ማዲያት ነበረባት እዚህ ጋር የጠቆረው። የብጉርም ይገባሉ ለተሸበሸበ ዋይትኒንግ የወሰዱት ሁሉ። አሁን የሰጠሽኝን ኮድ ይቅርታ አላየንሽም ስትታጠቢ ውዴ፣ እያየንሽ ታጠቢ። ካሜራውን ማዞር አትችይም። መሪ ደግሞ ሲያይ እንዳይዘጋብሽ ይነቅልሻል መሪ። ዶክተር ይጠራ የምትሉት ዶክተር እዚህ ጋር ቆዳቸውን ነክቶ ፊታቸውን ይመረምራል። ሶሊያና ስትሸጪ ለአንድ ሰው የቆዳውን ታይፕ አይነት በምንድን ነው የምታውቂው? የዛ ሰውን ቆዳ መጀመሪያ ኦይሊ ምናምን እል ነበር ስልሽ ሁለቱንም ነበር የማስመጣው። ዋይ ያኔ ለአንድ ፊት የሚሆን አለ ኢንስትራክቱ ላይ ማንበብ ትችላለሽ። ሁሉንም ለኦይሊ፣ ለድራይ ስኪን፣ ለሴንሲቲቭ ሙሉን ያካተተ አመጣው። ሁሉም መጠቀም የሚችልበት መጀመሪያ ላይ ለየብቻ ነበር። ኦልሞስት ላይክ እኔ አሁን 1 ዓመት ምናምን ፕሮዳክቱን እኔ ጋር ሲሆን ማለት ነው ያቶሻል። ከዛ በኋላ ምን አመጣው? ኦይሊም እንትንም ለሴንሲቲቭም፣ ለኦይሊም፣ ለድራይ ስኪን፣ ለሴንሲቲቭ ለሁሉም አንድ አይነት አምጥቻለሁ። አሁን ያኔ ኢንስትራ ማንበብ ትችላለሽ ሙሉን። ጉግል ላይ ደግሞ ስንት እንደሚሸጥ ማውጣት ዋጋ ምናምን ሳይሆን አሁን ለምሳሌ እኔ ሴራቪ መጠቀም ስጀምር ለፊቴ የስኪን ኬር ባለሙያ ጋር ሄጄ የቆዳ ሐኪም ጋር የቆዳ ታይፔን አይታ ኮምቢኔሽን ነው የኔ ቆዳ ዳርዳሩ ድራይ ነው፣ መሀል ላይ ኦይል ነው ያልበኛል እዚህ አፍንጫ እዚህ ጋር እና ኮምቢኔሽን እስኪ የስኪን አይነት ኮምቢኔሽን መሆኑን መርምራ ነግራኝ። ስለዚህ አንቺ ቆዳሽ ኮምቢኔሽን ስለሆነ ለኮምቢኔሽን የሚሆን ነው መጠቀም ያለብሽ ፕሮዳክት። ኦይሊ ስኪን ያላቸው አሉ፣ ድራይ ስኪን አለ፣ ኖርማል ስኪን አለ። 4 አይነት ስኪን ታይፕ አለ። አንቺ በምንድን ነው የምታውቂው የቆዳቸውን ታይፕ? በምን አውቀሽ ነው ለኦይሊ የሚሆነውን ኦይሊ፣ ለድራይ ስኪን? መጀመሪያ ላይ ድራይ እና የተለያየ ነበር ያመጣሁት። አሁን አንብቢው እኮ ለሁሉም ነው፣ ለኦይሊ፣ ለድራይ ስኪን ኦል ታይፕስ ይላል። ፎር ኦል ስኪን ታይፕ ይላል። ፎር ኦል ስኪን ታይፕ ድራይም ቢሆን ኦይሊም ቢሆን ለሁሉም ይሆናል። እዚህ ላይ አውጭና ጎግል ላይም አድርገሽ አንቺ ላይም በትልቁ አድርገሽ አሳይልኝ ሁሉንም። ጥሩ ላኪ። ፊትሽን ከታጠብሽ በኋላ መብራቱን አብርተሽ ልታሳይን ትቻልሽ። ታጠብሽ ፊትሽን ግን ሊፕስቲክሽ አልለቀቀም። ዋተር ፕሩፍ ነው ሊፕስቲክ መሰለኝ። እሺ እስኪ ችግሩ ምን እንደሆነ ታውቂያለሽ? የእንትን መብራትና የቤት መብራትና የመኪና መብራት ፊታችንን እኩል የማሳየት እንትን እሷ ቤት እስከምትሄድ ማሬ ሌሎቹን ለምን አታስገቢም? ሰዓት ከምንይዝ በጣም እኔ አሁን ካሜራ ላጥፋና ወደ ቤት ልሄድ ነው። ቤት ደርሽ በትክክለኛ መብራት ነው ፊትሽን ማየት የምንፈልገው። ኖ ፕሮብሌም ቴንክ ዩ። እሺ ተጎጂዎች የታላችሁ ቅረቡ እየተባላችሁ ነው። ገነት አበባ እየላከች ነው። እቺ ናት ገነት ትሆናለች። አቡ ልኬልሻለሁ። 5 እንትን በውስጥ ላነጻጽረው። አንድ ቆይ። እሺ ገነትን አገኘኋትኝ። ይኸው እኔ ፍላወር ልካን ያገኘኋት እኔ ነኝ ያገኘኋት። እኔ ነኝ። አዎ ሰላም ናችሁ? ሰላም ነሽ? ሌላ ደግሞ ጋይ ጽጌረዳ እልክላችኋለሁ። ጽጌረዳ አለች አስገቢያት። እሺ ቆይ ጽጌረዳ። ሌላ ደግሞ ማነው ስሟ? ሂሉ ደብሊው ክላስ። ማስረጃ ታቀርባላችሁ ከሶሊያና ለመግዛታችሁ? አለን። ኦኬ አበበሽ አለች። እሷን ታቀናለች እኮ ቪዲዮ ስታበሩና አዎ ገዝተዋል ከኔ ስትል ሞዴሬተሪ ነበሩ ሁለቱ። አሁን ይግቡ የምትልሽ ሞዴሬተሪ የነበሩ በጣም የምንተዋወቅ ሰዎች ነን። ሀቡዬ መጀመሪያ ግን ቮይስ አሰምተሽ ቀጥሉ። እነሱ ጥል የለንም ሞዴሬተሮች ነን። ጥል የለንም፣ አልተጣለንም። ደቂቃ ይኸው እሷ አንዴ ቮይሱን ታሰሚና ከዛ በኋላ ይቀጥሉ። ችግር የለውም። አንቺ ጋር ያለው ቮይስ እኛ ጋርም ስላለ ችግር የለውም። ልኬልሻለሁ ሁሉንም። እሺ ይሄው ሀቡ ማስረጃውን እንዳለ ልኬልሻለሁ። ጽጌን አስገባት። ጽጌ ላከች ነው። እኔ ፕሮፋይላቸውን ልኬያለሁ። አሁን እንዳንቺ ወይ አበባ ይላኩ ወይ ደግሞ ይጻፉ። አበባ ካላችሁ አበባ ላኩ። አበባ ከሌላችሁ ደግሞ ሰላሚና ቤት ስደርስ አስገባታለሁ። እስከዛ ሁለት ሰው መግባት
ቅድም የላኩልሽን አስገቢያት ማሪ። አልመጣችማ። ብዙ ጊዜ እየጻፈችልሽ አበባ ካላት ምትልክ ወይ ጋይስ ሞዴሬተር ኮሜንቱ ገብቻለሁ። ጽጌ ገብቻለሁ። ቪዲዮ ላበራ ቆይ። ሌሎች አሉ። ቆይ ሌሎች አሉ። ይግቡታይ። ብዙ አሉ። ብዙ ናቸው። አቡዬ መግባት አይለመቻል እንጂ ብዙ ናቸው። እሺ ሁሉም በተራ ይገባሉ። በፊት ቮይሱን አሰሚልኝ ሀቡዬ። የትኛው ሜንሽን አድርጊበት እንደ ሪፕላይ ነገር አለ። እሷ ማለት መጀመሪያ ሞዴሬተር የነበረች በጣም ብዙ ደረጃ እንዴት ላስረዳሽ? በቃ ከወዳጅም በላይ ከጓደኝነት ታዩ ሞዴሬተር የነበረች ወዳጅ የነበረች ልጅ ነች። እሷ ትክክል ነው። ቮይሱን አሰሚልኝ ነው ምጫ ትክክል ነው እኮ ይኸውልሽ ብዙ ስለላክሽልኝ እንደዚህ አሁን እንድከፍት የምትፈልጊውን እንዲህ እንደ ሬፕ ነገር ዶት ነገር አድርጊ። ይኸውልሽ እንደዚህ ነገር አድርጊልኝ። የትኛውን ቮይስ አሁን እንድከፍት እንደፈለግሽ ብዙ ስለሆነ በጣም ብዙ ቮይስ ስለሆነ የላክሽው ሰው እንደ ሬፕ ነገር አድርጊልኝ። ዚስ ላይክ እንደዚህ ቅመም እንትን እያለች ነው ከውጭ አለች። ሀቡ ዋንዳይ ለምንድን ነው ሚውት ያደረጉኝ እያለች ነው። እኔ ጋር በጣም እየደወለች ነው። ወይ በሌላ አካውንት ትምጣ። አጣናት፣ ፈልገን አጣናት። ሌላ ቲክቶክ ያለው ሰው ተውሳ ትምጣ። ቅመሟ ተጉጂ ናት። አዎ ቅመም የሆነ ቅጥያ ስም ያለው አዎ። እሺ አስገባ። ልዑል የሚባልም ልክ ያለው ልዑል የምትባል ልክ ያለው። እሺ ሞዴሬተሮች ግሩፕ ላይ ደነት ግቡ። ብዙ ነው እሷ እችኛታ ቅመም አይደለች። እችኛታ አይደለች። ከሚውት ፈተዋታል። ሻብ ሚውት ፍሪ እችኛታ አይደለች። ፍቷት ፋፊ ወለማ እችኛታ ቅመም አይደለችም። አቡ ያችኛታ ቅመም ቅጥያ አለው፣ ስሟ ቅጥያ አለው። ኦኬ እቺ አይደለችም ጋይስ፣ ተሳስታችኋል። አይደለችም። ወለዩ ምናምን ነው የሚለው ቅመም የወለየው ምናምን ይላል። እሺ አሁን በመጀመሪያ ደረጃ ልዑል እየላከች እኔም እያለች ነው። ይኸው እኔም እያለች ነው። አስገባት ቻት አለች ከታች ቅመም ነው የሚለው እኮ አንድ ሰው ሲወርድ ወይ አንድ ሰው ሲወርድ ትገባለች። እኔ አውርቼ ኦኬ እሺ ወርጅላት። አንዴ ቆይ እንዳሰማ የምትፈልገውን ቮይስ የታለ? አንዴ ሬፕ ታርግበት። እየጠበኩሽ ነው። ይኸውልሽ ሬፕ ማለት ይኸውልሽ እንደዚህ ማለት ነው። ስለሆነ ችግር የለውም። እሷ ጋር ያለው ሪካርድ እኔ ጋር እዚህ ከፍቼ ማሰማት ስለሚችል ጣጣ የለውም። አሰማዋለሁ። ይሄንን ነው በይ ልዑል ቪዲዮ ክፈቺ። ኦኬ አሁን ገነት አንቺ የደረሰብሽ ምንድን ነው? ፊትሽ እንደሚታየኝ ጥርት ያለ ነው የሚታየኝ። ችግር አለ? ምንም ጥርት ያለው የለም። ሙሉ በሙሉ ፍሊተር ካላጠፋሽ አለው ፍሊተር አለው። አዎ ቪዲዮሽን አብሪና ኖርማል ካሜራ አርጊ እና ቢፎር ኤንድ ጥርት ያለ ፍሊተር ጎልድ ኮስት ነው እንደውም የተጠቀምሽው ፍሊተር ልንገርሽና፣ ጎልድ ኮስት ይባላል የተጠቀምሽው ፍሊተር አይነት ራሱ የመጀመሪያው አንቺ ባት እሱ አንቺ ጋር ስላለ ችግር የለም። መጠየቅ ያለብኝም በደንብ ድብና አድርጌ ያውቃለሁ። ቢፎር ኤንድ አፍተር ነው ሀቡ የመጀመሪያ ፎቶ ይኸው እዚህ አለ፣ አሳያለሁ። ችግር የለም ሁሉም አለኝ። አሁን እንዲህ ላይት አለው ሙሉ ፊቴ ማለት ይቻላል። ሙሉ ፊቴ ይሄው ይታያቸዋል። በልዟል። ሙሉ ነው ሙሉ እንደዚህ የበለዘው ላይት ስላለው ነው። ይሄው ሙሉ ይሄ ሙሉ ይሄ እንዳለ ሙሉ ፊቴ አነሳውት ግን ላይት አለ። ለላይት ቅርብ ነኝ። ሊተር አይደለም እንትን አለው ኢንሃንስ ውስጥ ግቢና ይኸውልሽ ኢፌክት አለ። ስሙዝ አርገሻል። ይኸውልሽ እርሳስ ምልክቷን ንኪያትና ከዛ ምን ልንካ ይኸውልሽ አዳምጪኝ በደምብ። እርሳስ ምልክቷን ትነኪያትና ከዛ ቢዩቲ የሚል አለ። ቢዩቲ ላይ ስሙዝ የሚለው እስከ መጨረሻው ነው። እሱም እስከ 0 አድርጊው። ከዛም በኋላ ኮንቱር የሚል አለ። ኮንቱር የሚለውን 0 አድርጊው። እርሳስ ምልክቷን ለማግኘት ምን ልንካ መጀመሪያ? 3 ነጠብጣቡን ኦኬ ኖ ሊያወጣኝ ነው። በቃ እሺ እንደዚህ በይሽ። እንደዚህ ጠጋ በይ። ወደዚህ ጠጋ ስትይ ይጠፋል በራሱ። ጥቅጥቅ በይ ወደ ካሜራ ስትጠጊ ይጠፋል። ይሄው እሺ። ይሄ አንቺ ከዚህ በፊት አልነበረብሽም። በሶሊያና ፕሮዳክት ነው የመጣብኝ ነው ፊቴ። ይሄ ነው ያለኝ፣ እዚህ ጋር ነው ያለኝ። ይሄ አሁን ሙሉ በሙሉ ይሄ እንደዚህ በጣም እኔ በዋትስአፕ ያነሳሁት ካሜራ ፎቶ አለኝ። እንትን መለጠፍ እችላለሁ። በኖርማል ካሜራ ፎቶ አንሺና በዋትስአፕ ኦኬ ልለጥፈው።
ቆይ እሱን ልለጥፈው እስኪ። ኖርማል ካሜራ ተነስተሽ ይሄው ዛሬ ነው የተነሳሁት። በምን እናውቃለን? ይሄ ነው ፊቴ። እሺ ከዚህ በፊት ፊትሽ እንዴት ነበር? ይሄ የአሁኑ ፊትሽ ነው። ኦኬ ከዚህ በፊቱ ፊቴን ልላክ። እንዴ አሁን በምን ታውቂያለሽ ሀቡ ይሄ ያሁን እንደሆነ? ይሄው አሁን ተነስቼ በዚህ ላሳይሽ። ሰዓቱ ምናምን ነው አሁን ተነስተሽ ታጥበሽ አሁን እንደገና በጣም ትልቁ ነገር ስልክሽን ይዘሽ ሽንት ቤት መሄድ ትችያለሽ። ፊትሽን ታጥበሽ እንድታሳይ ችግር የለውም። ቴንክ ዩ ፎቶን አንሺ። ለምን በደንብ እንዲታየው ፎቶን አንሺ። ግሪን ጋላሪ ነው። አቡ አንዴ ተመልሼ ልምጣ። እራት ልሰራ ስለሆነ ተመልሼ ልግባ። ምንም ነገር እንደማልቀባ ታውቃለች። ቪዲዮ ሳያደርግ መቀመጥ አይቻልም። እዚህ ጋር ልውል ቪዲዮ ማካበሪ ከሆነ ሌላሽ ነው ማለት ነው። ይገባ ጋር እሺ ይታይሻል። አቡ እዚህ ጋር ነው ፊቴ ምንም ነገር ይሄ እንዳለ ይሄ ምን አለው? ምንም የለው ፊቴ። እስቲ ይሄ ምንድን ነው? ሙሉ በሙሉ ፊቴ ምንም እንትን የለውም። እሺ ጥቁር አየ ነው። እሺ ከዚህ በፊት የታል ፊትሽ? ታዲያኛ ከዚህ በፊት ያለው ማየት አለብን። እሷ ጋር ለምን አታሳይም? አለ እኮ አንቺ ጋር አይደል? ዋትስአፕ አለሽ አይደል? ያቡ አንቺ አይደለም አንቺ ዋትስአፕ አለሽ አይደል? ኦኬ ያቡ ዋትስአፕ ስላለሽ እኮ ነው። እዚህ ጋር አሳይ ከዚህ በፊት ፎቶሽን ኖርማል ፎቶ ይሄው ከመጀመሪያ ሀዱ ብለን ሀይ ከምንባባልበት ነው የሚነሳው። ታውቋለች ፎቶ። ይሄው የመጀመሪያ ፎቶ እዚች ግንባሬ ላይ ብቻ ነው ያለኝ፣ ግንባሬ ላይ ማለት ነው። ሌላ ነገር ምንም የለኝም። አሁን ግን ሙሉ ፊቴ ማለት እችላለሁ። ሙሉ እንዳለ ደምስር እንዳለው ሰው ነው ፊቴ እንዳለ ደምስር እንዲህ ውስጥ ለውስጡ ስለማይታይ እንትን ላይቱ እንትን ስላለባቸውን እንጂ ሙሉ ደምስር ወይ ላይት የቀነሰ ቦታው እኛ ማየት አልቻልም። አሁን ላይ ያለውን እኔ አሁን ማየት የምፈልገው ፊትሽ ቢፎር ኤንድ አፍተር ነው። ኦኬ አሁን ልነሳ እኮ ነው። በዚህኛው ልነሳ ነው። ወደዚህኛው ዋትስአፕ ልኬ እለጥፋለሁ ከኋላ። በኖርማል ካሜራ ተነስተሽ አሁን የተነሳ ማየት እንፈልጋለን። እሺ እስከዛ ኪዱን አስገቢያት። እሷ እስከምጨራርስ ምግብ ልሰራ ነው። እስከዛ ጽጌንም በሆነ አስፊና ሌላ ሰው ያውራ። እኔ ዝቃ ኪዱ ነኝ። እሺ ኪዱ እያያችሁ ነው። አሁን ነው የምነሳው። ደግሞ እንትን እንዳትዪ ሀቡ የኔን ፊት አየሽው? የእሷ ቪዲዮ ላኪላት። ሶሪና እኔ ልኬላታለሁ። በትልቁ አሳይ። የእሷን በትልቁ ሀቡ ልዑል የምትባለው እኮ አብርቻለሁ እያለች ይመስለኛል። እንትን ብሏት ነው። እሺ ደግመሽ አስገቢያት። እሺ ግን እንደገባች ታብራ ቪዲዮ ካላብራች እዚህ ጋር ያስቀምጧትም ሞዴሬተር። አይ አብርታለሽ ግን ከሷ ከእንትኗ ይመስለኛል ከኔ ጥሩ እንደገና ፋፊ ወለየውን የሚለውን ትንካ ካበራች በኋላ ሴቭ የሚለውን ትንካ። እሺ አንዴ ቆይ። ይሄ ነው አይደል? አንቺ እኔ ላክችልኝ ሶሊያና ይሄ ነው። በታይ እሱን ሳይሆን የትልቁን አሳይ። በትልቁ ከታች ያለው በትልቁን አሁን ይላኩልሽ። ይሄኛው yes ይሄ የበፊት ፊቴ ነው እያለች ያለችው ኪዱ አይደል? ግን ላይቱ እንትን ስላለው አስተካኪው በደንብ አይታይም። የምን ላይት? የኔ የስልኬ ላይት? የስልኩን ነው እያሳየ ያለው። አይታይም ማሬ። ሰው እንዴት ነው ታዲያ የሚሆነው? እኔ እንጃ። በግሪን ጋላሪ ፎቶ እንጂ ቪዲዮ ማቅረብ አይቻልም እኮ። እንደዚህ ስክሪንሻት አድርገሽ አንዴ ፎቶን ብታቀርቢው ደስ ይለኛል። በደንብ ፎቶ ጥሩ። ኦኬ ከቪዲዮ ላይ ስክሪንሾት አድርጌያለሁ ፎቶ። ከዛ እኔ ገና ከዚህ ስልክ ወደዚህ ስልክ በኤርድሮፕ ምናምን ወይ በዋትስአፕ ልክ ለምን ራሳችሁ
እኮ ይኸውልሽ ዋትሳፕ ያለው በሌላ ስልክ ነው፣ ላይቭ ያለውት በሌላ ስልክ ነው። ወደዚህ ስልክ ማቅረብ አለብኝ በግሪን ጋላሪ ለማሳየት። አንቺ ባክግራውንድሽ ላይ ግሪን ጋላሪ አድርጊና በትልቁ አረግሻለሁ። በዛው ስልክሽ ከሆነ ያለው እኔ አሁን ከዚህ ስልክ ወደዚህ ስልክ መላክ አለብኝ በግሪን ጋላሪ ባክግራውንድ ለማድረግ እና ለማሳየት። ቼክ ላድርገው ወይም እዚህኛው ላይ በስልክ ከሆነ ስክሪንሻት አድርጊያለሁ፣ ግን ያንጸባርቃል፣ ስቲል ያንጸባርቃል። ስክሪንሻት አድርጊያለሁ። ሌላ ስልክ አለ ማያንጸባርቅ ከሆነ ማየት አይቻልም። አይሹ ያንጸባርቃል፣ ከስክሪን ወደ ስክሪን ያንጸባርቃል። ግዴታ ባክግራውንድ ነው መደረግ ያለበት። ራሷ ታድርግ ወይ አንቺ አድርጊና በትልቁ ላርጋችሁ። በቃ እኔ ከታየ የእኔ ላይ ያሳያለሁ፣ ችግር የለውም። እኔ ላድርጊኝ በትልቁ፣ የኔ ምንም ፊልተር ስለሌለው ይታያል። ፊት ዘሴም ያንጸባርቃል። ከስክሪን ወደ ስክሪን ስለሆነ ያንጸባርቃል። ችግሩ የስልክ ካሜራ ራሱ ያንጸባርቃል፣ እንድንታይ አያደርግም። ቆይ ችግር የለም። የሆነ ቤር ድሮፕ ልኬዋለሁኝ ገብቷል ወደ እሺ። የእሷ አሁን ኪዱ ተስማምቶኛል፣ እኔ ላይ ጥሩ ለውጥ አምጥቷል ነው የምትለው። አንዳንድ ማንም ሰው ላይ እስካሁን ድረስ አላርጂክ ሆኖበት አያውቅም ነው አንቺ ደግሞ የምትይው አይደል? ይሄ ነው ቢፎር ፌስዋ ይታያል። ቪዲዮ ምን ጋር ገብተው የመጀመሪያው ላይ ስላለ ችግር የለውም። እሷ ትናገር አሁን ምን እንደነበረባት ራሷ በአንደበቷ ታስረዳ። ቪዲዮም ስላለ እሺ ይታለች። ይኸው ኪዱ ተናገሪ። አቡ እኔ ጋር የነበረብኝ እኔ ሶሊናን ከዚህ በፊት እኔ ያላቃትም በቲክታክ ነው ማለት እንደዚህ ማስታወቂያ ላይ ነው ያየኋት። ከዛ ስልኳ ስለነበረ ኮንታክት አደረኩኝና አወራኋት። ያለብኝም ፎቶ አንስቼ ላኩላት ማለት ነው። የብጉር ጠባሳ ማዲያት ምናምን ነበረብኝ። ሙሉ ቪዲዮ ላይ እንዳየሽው ጥቁር ጥቁር ነጠብጣብ ነበረ። ከዛም ሙሉ ፕሮዳክቱን እንዳለ ላከችልኝ። 7 ነው 8 አይነት ላከችልኝ። ሰዓቱን ደግሞ ቪዲዮ አለ ላሳይሽ። እያንዳንዱን ትናገራለች። የ2 ሰዓት ብቻ እሱን ተጠቅመን ደግሞ ሰዓት ላይ መቅረብ እንዳለብን ተናግራለች ማለት ነው። ቪዲዮ ሰርታ ነው የምትልክልሽ ፕሮዳክቱ ላይ። አሁን አንቺ ኦልሬዲ እንደተጠቀምሽና ፊትሽ ብሊቺንግ እንዳደረግሽ ያስታውቃል። ቀልቷል ከበፊቱ። የበፊት ቪዲዮሽ ሳይሆን ፊትሽ ጥቁር ነው። አሁን ኦልሬዲ እዚህ ጋር ሳየው የሆነ ብሊቺንግ ታውቃላችሁ ጋይስ። ቆዳዋ የድሮ ወፍራም ቆዳ ነበር የነበርሽ። አሁን ቆዳሽ ሳስቷል፣ ቀልቷል። ለውጡን ሳይ እኔ በአይኔ የማየውን ለውጥ እዚህ ጋር ሳይ በፊት ጥቁር ነበርሽ፣ አሁን ቀልቷል። ብሊቺንግ አርጎን ቆዳሽ ጥቁር ነበርኩኝ። አሁን በጣም ቀልተሻል። ፀሐይ ላይ ወጥተሽ ታውቂያለሽ? አዎ ፀሐይ ላይ ወጣለሁ። ጧት ግቢ አጸዳለሁ። ሰንስክሪን አለኝ። ይሄን እጠቀማለሁ። ይሄንንም ሰንስክሪን ከሶሊያና ነው የገዛሽው? አዎ ከሶሊያና ነው ሁሉ። ኦኬ እሺ። ፀሐይ ላይ ወጥተሽ ግቢ መዳም ቤት ነው የምትሰሪው? አዎ እኔ መዳም ቤት ነው የምሰራው። እሺ ውጭ ታውቂያለሽ? አያቃጥልሽም ቆዳሽ? ኖ ጧት እንደተነሳሁ ፊቴን ታጥቤ ሰንስክሪን ተጠቅሜ ግቢ አጸዳለሁ። ግቢ ያለን ፓርኪንግ ኬሚካሎች ምናምን አጸዳለሁ። ፀሐይ ይነካኛል። ስትወጪ ፀሐይ አያቃጥልሽም? ቆዳሽ ፊትሽ አያቃጥልሽም? አያሳክክሽም? የሚያቃጠል መቼ መሰለሽ ሀቡ መድኃኒቱን እንዳሰሩኝ የ2 ሰዓቷን መጀመሪያ ላይ ስትጠቀሚ ያቃጠላል። የ2 ሰዓቷ ግን ከ2 ሰዓት በላይ ማሳለፍ የለብሽም። እሱንም ቪዲዮ ሰርታ ስለነገረችኝ እያንዳንዱን በቪዲዮ ነው የምጠቀማቸውን ክሬሞች ማለት ነው። በሰዓት መጀመሪያ እንደወሰድኩኝ ከዛ በኋላ ግን የለም ካቋረጥኩት አሁን ኦልሬዲ 2 ከእጅሽ ጋር ራሱ ፊትሽን ካሳይሽ በጣም ቀልቷል። ይሄ ክሬም አቅልቶሻል ታውቂያለሽ? አዎ አቅልቶኛል። እና እንደዚህ ግንባሯ ላይ